ያወራ ከካፊር ራሱ ደግሞ ማዳን ያለበትን ነገር ሰው እንደሚያውቅና ከኛ ራሱ ምተርፍ እንዳለ ያወራና 71ኛ ቁጥር ላይ ሲደርስ ከእናንተ ምላል ወደ ነብዩና ወደ እናንተ ዞሮ ማለት ነው ወደዛች ወራጅ እንጂ አንድም የለም ይላል። ከዛ ቁጥር 72 ላይ ከዛም በኋላ የተጠነቀቁትን እናድናለን ይላል። ትንሽ ጠበስ ከተደረጋችሁ በኋላ ይመስለኛል እና ይሄንን እርግጠኛ ናችሁ for sure you will go ahead እሺ አይ አሁን ትንሽ አማርኛህን ትንሽ አስተካክላታል። ስለለምን ቅድም ያልከው ትክክል እንዳልሆንክ ስለገባህ ማለት ነው አይደለ? እየለጠፈን እንዳልሆንክ ሱራውን እየለጠፈን ብንሄድስ አዳም ደግሞ በተራሚ ከፍተዋለሁ ከፈለክ ከፍተዋለሁ ችግር የለውም ከፍተዋለሁ ለመሰለህ እኛ ቁርአን ላይ ሲቀጠፍና ሲዋሽ አንታገስም ገብቷል አንታገስም ስለዚህ ለዛ ነው ያልካትን ቃል ራሱ ቃል በቃል ያስኩህ ለዛ ነው እያንዳንዱ ነገር ላይ ለተስፋ የተደረገው ለጀሃነም ነው የለም እሱ ስለሌለ እሺ አሁን ወደ ሱረቱል መርየም እንሄዳለን። ሱረቱል መርየም አንተ ያልከውን አነበዋለሁ ችግር የለም ከቁጥር 7 ጀምሮ አነበዋለሁ። ከዛ አድርጊውና እንሂድ ዙም ከቅርታ ጋር ግን ቤቱን እንዳረበ አዳም whenever I want ከፍታለሁ አስፈላጊ ሲሆን just ዝም ብለህ አዳምጥ። ቁጥር 7 ላይ ከዚያም እኛ እነዚያን እነርሱ በእርሷ ለመግባት ተገቢ የሆኑትን እናውቃለን ይላል። ከእናንተም ወደ እርሷ ወራጅ እንጂ አንድም የለም መውረዱም ጌታ የፈረደው ግዴታ ነው ይላል። ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ ይላል። ጂኖ ስፔሲፊካሊ የፈለከው 71 ላይ ማለት ነው። ከእናንተ ወደ እርሷ ወራጅ እንጂ አንድም የለም ይላል። ወራጅ የሚለውን ጀሃነም ውስጥ ትገባላችሁ የሚለውን ለምንድን ነው ያመጣው? መልሰው አሁን ሚዩትን ክፈት። በጣም ጥሩ አሁን መጀመሪያ ላይ እንድትመልስልኝ የምፈልገው ወደ እርሷ የምትለው እርሷ ምንድነች? የምትወርዷት ወዴት? ቆይ ካርዱን እኮ ወደኔ እንዳታመጣው እኮ ነው የጠየቁ። ወራጅ የሚለው ወራጅ የሚለው ጀሃነም ነው አይደል? ለዛ ነው እስከታች እያነበበን እንምጣ ያልኩት ለዛ ነው። ከላይ ችግር የለው ቃል በቃል ለምን 100 ድረስ ካለ 100 ድረስ ወርድላል እየተማመንን እንላታለን። እንደዛ ከሆነ ወራጅ የሚለው you are confident this much confident ንክፈትና ኡማውም እያነበበ ካፊሩም እያነበበ ወደ ታች መጣና እስከ 71 መተን እናረጋግጣለን። አንቺ ቀብነሽ መሰለኝ ኡማው ምናምን ማለት ጀመርክ። እሺ ልክፈትልህ። እያየን እንሄዳለን። አረና ያዋለን እስቲ ሚዞ ብራዘር አንተ እንኳን ብራዘር ልትለኝ አትችልም ተከልክለሃል በአላህ ካፊርን ወንድም አታስብ 10 ቦታ አትግባና እዚህ ላይ 10 ቦታ አትግባ ሌላ ጊዜ ጆን 10 ቦታ አትግባ ሌላ ቤት የለመዳችሁትን እንትን እኔ ጋር አታምጡት ኦኬ አልወድም እንደዚህ አይነት የሆነ ቢንቻ አለ ኦኬ ስቴይ ኦን ዘ ቶፒክ ስጨርስ እኔን ያልከኝን ከዛ በኋላ አስፈላጊነት ካለው ካፊሮች ምናምን የሚለውን ደግሞ እንደ አዲስ ትማራለህ ማለት ነው ስቴይ ኦን ዘ ቶፒክ ቀጥል ኦኬ አሁን በቃ ቢጋ አሳድጊውና ዙም አድርጊው ይሄው አይታየህም እንዴ ነው አይታየኝማ እኔ ሪኩዌስት ላይ ነው ያለው እንትን ትልቁ አልከፈትኩም እንዴ አዲስ ከፍቻለሁ አረ ከፍተሃል በደንብ ነው የሚታየው ከላይ ጀምሮ ይታያል ዙም አልተደረገማ ዙም ላይ ሪኩዌስት ይላል አይደል ነው ከፈለክ ውጭ ያለሁት ልጅ አነብልሃለሁ እኔ ውጪ ነኝ ያለሁት እኔ አነብልሃለሁ እስቲ በትንሿ ቦክስ አረጋችሁት እኮ ትልቁ ላይ አርጉ ነው ትልቁ ላይ እኮ ነው ያለው አንተ ትንሽ ላይ ነህ እሱ ትልቅ ላይ ነው ብሮ በደንብ እኔ ጋር ትንሽ ላይ ነው ሆነው በቃ ስፖኪዮን አድርገው ስፖኪዮ ካለ ስፖኪዮን ተጠቀሙ አንድ ደቂቃ ዝጋና ልክፈት ሞሜንቱ ምንም ያው ችግር የለውም ኖ ኒድ እንደዚህ አይንም ችግር ካለ ይስተካከል ኦኬ እንደዚህ ተመልከት በደምብ እና ሚውት አድርግና ሲጨርስ ትቀጥላለህ እሺ ከላይ ካልጠራ እስቲ ሚውት እያረካለህ ቴንክ ዩ አሁን ይታያል
ታያለህ ነቢል ሆኖ ያለው ነቢል አሁንም እኔ ጋር እያለ ነው። አይ ለማንኛውም አሁን የምጠይቅህን ትመልሳለህ። ታየህም አልታየህም አድምጠህም ቢሆን ትመልሳታለህ። በነቢል ቦታ ግባና ከዛ ዙም እያደረገን እያየን እንሄዳለን። ምንድነው ያአላህ ይሄ ልጅ ምን ይሻለኛል? ወይ ናይል ምንድነው ብሮ ለምን ሹባሃት ተፈጥራለህ? እዚህ ጋር ይታያል። እኔ አነብልሃለሁ ወይ አንብብለት ኖ ወይ ሰው ጥራት ማታይ ኮነ ላንብብልህ። ሰው እየሳቀብህ ነው ከታች። አንተ ምን ሆነ? አልታመልጥ ማንም ሳቅ ነው። ምን አገባኝ ብራዘር። ወተግባ ያ ኖ ጌታም እኛ የራሱ ኔትወርክ እንትን ብሎ እኛን ወተግባ ይለና አይገባም። ችግር የለውም። ለማንኛውም እስቲ የሚታየው ከሆነ አይ ሳይታየው ሊሆን ስለሚችል ተረጋግተን እንጠብቀው። እሺ ጆን ይታያል አሁን? በጣም ጥሩ። አሁን ከብደኝም ኦኬ። ስም ማን ነው? ጆን 318 ያረከው ልጅ በስምህ እንድንጠራክ 318 ጆን ስም ጆን የሚባለው ሰውዬ ራሱ ሌላ ሰውዬ ስለሆነ አንተ ስም የለህም። እናትና አባቴ ጆን 318 ችግር የለውም። እሱን ፎከስ ኦን አሁን ይኸውልህ ሚውትን አንሳ። ኦኬ ከ68 ጀምረን እንምጣ ከቅርታ ጋር ማለት ያቺ የምትወርዷት ወደዛች የምትለዋን ያቺን ትመልሳታለህ። እኔ የትም ሄድልሃለሁ፣ ግን መጀመሪያ እቺን ትመልሳታለህ። ሚውትን አንሳው። ኦኬ አነሳት። ከእናንተም ወደ እርሷ ወራጅ እንጂ የሚለውን ጀሃነም ውስጥ መግባት ነው ብለህ ከየት እንዳመጣህ ንገረኝ። ቶሎ በላ፣ ማስረጃ ነው የምፈልገው። በጣም ጥሩ፣ ችግር የለውም። ምን ተፍሲርንም ማየት እንችላለን። ከላይ ደግሞ ከ68 ራሱ መምጣት እንችላለን። ወደ ላይ ውጣ ላሳይ። ወራጅ የሚለውን ማስረጃ ስጠኝ። ጀሃነም ከፍ አድርግና ማይ ብራዘር ወደ ላይ ከፍ በል። ሐሳቡን ከላይ ጀምረን እንረዳ። አትቆራርጡ ትላለህ እንዴ? የት ሊድ ማምን አታብሉ ትላለህ? የት ሊድል? ኧረ የት ሊድል? በቃ አሁን ተረጋጋና ስሜታዊ አትሁን። ቆይ ከ68 እንደ አይ እንደው ምን ይሻለኛል? የት ሊድልህ ያልኩት መች ስሜታዊ ሆንኩኝ? የት ሊድልህ ስሜታዊ ነው? 68 እሺ በጌታህ እንምላለን፣ ሰይጣናት ጋር በእርግጥ እንሰበስባቸዋለን። ከዚያም በገሃነም ዙሪያ የተንበረከኩ ሆነው እርግጥ እናቀርባቸዋለን። በምን ዙሪያ? በገሃነም ዙሪያ በጀሃነም ኢቭን ቤተር ካን ዩ ፑል ኢት ከላይ ይቅርታ፣ ቤተር እንደውም ከ68ም ከፍ ብለህ ጀምረው። እሺ ኦኬ ወስቢ እርሱ ሰማያትና ምድርን በሁለቱ መካከል ያለውን ላለው ሁሉ ጌታ ነውና ተገዛው፣ እርሱም በመገዛትም ላይ ታገስ፣ ለእርሱ ሞክሼን ታውቃለህን ይላል። ሰውም በሞትኩ ጊዜ ወደፊት ሕያው ሆኜ ከመቃብር እወጣለሁን ይላል። ምንድነው የሚለው? that's not the point ፖይንታችን አይደለም። ያው ለሷ ብለን አዳምጣ፣ እያነበብኩኝ እኮ ነው ጆን። በሞት ጊዜ ወደፊት ሕያው ሆኜ ከመቃብር እወጣለሁን ይላል። ያ ማለት ምንድነው? ባዕስን የሚቃወም ማለት ነው። ነገ አላህ Subhanahu Wa Ta'ala ከፈጠረው በኋላ ይሞታል። ከሞተ በኋላ እኔ ድጋሚ ሰው ሆኜ እቀሰቀሳለሁ እንዴ? ድጋሚ አላህ ይቀሰቅሰኛል ከሞትኩ በኋላ ይላል። ከዛስ ሰው ካሁን በፊት ምንም አላህ ሲመልስለት ሰው ካሁን በፊት ምንም ያልነበረ ሲሆን እኛ የፈጠርነው መሆኑን አያስታውስምን? ለዛ ነው አሁን
ሰው ካሁን በፊት ምንም ነገር እንኳ ያልነበረ ሲሆን እኛ ፈጠር ነው መሆኑን አያስታውስምን ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው። ከዛስ በጌታህ እንምላለን ሰይጣናት ጋር በእርግጥ እንሰበስባቸዋለን። ማንን? እንዲህ ብሎ የሚያስተባብለውን ምን ብሎ የሚያስተባብለውን በሞትኩ ጊዜ ወደፊት ሕያው ሆኜ ከመቃብር እወጣለሁን ብሎ የሚያስተባብልን አላህ Subhanahu Wa Ta'ala ምን ያደርገዋል? ሶሪ አንዴ ስታንዱን ተናለ አቆመው ይታያል መሰለኝ። አይ ቲንክ ስታንዱን ተናለ። ኦኬ ያ በጌታህ እንምላለን ሰይጣን ጋር በእርግጥ እንሰበስባቸዋለን። ከዚያም በገሃነም ዙሪያ የተንበረከኩ ሆነው በእርግጥ እናቀርባቸዋለን አለ። ለእነማን? ለነዚህ የሚያስተባብሉትን። ከዛም ይቀጥላል። ከዚያም ከየጭፍሮቹ ሁሉ ከእነርሱ ያንን እርሱ በአርራህማን ላይ በድፍረት በጣም ብርቱ የሆነውን እናወጣለን። ኦኬ ከዚያም እኛ እነዚያን እነርሱ በእርሷ ለመግባት ተገቢ የሆነውን እናውቃለን። ምን አልከኝ? ኦኬ አሁን 69 እና 70 ላይ ከነዛ ራሱ ምተርፉ አሉ ማለት ነው አይደለ? ኮንቴክስቱ ሐሳቡ ከዚያም ከየጭፍሮቹ አለ ከየጭፍሮቹ ሁሉ ከእነርሱ ያንን እርሱ በአልራህማን ላይ ብለርድ እያለ ነው። ያንን እርሱ በአልራህማን ላይ በድፍረት በጣም ብርቱ የሆነውን እናወጣለን አለ። አሁን እኛ እነዚያን እነርሱ በእርሷ ለመግባት ተገቢ የሆኑትን እናውቃለን። አላህ ተገቢ የሆነውን እናውቃለን እያለ ነው። ከዛ 71 ላይ ወደ አንተ ወዴት ለመግባት ተገቢ ወዴት ለመግባት ተገቢ የሆኑትን ያውቃል። ወደ ገሃነም ከነዛ ውስጥ ማለት ነው አይደለ? ከነዛ ውስጥ ወደዛ ወደ ጀሃነም ወደ ገሃነም ለመግባት ተገቢ የሆኑትን ያውቃል። ተስማምተናል። እየቀጠለ አይደለ? ሐሳቡ እንደዛ ነው። ያ ስለዚህ የሚቀሩ አሉ ማለት ነው። ተገቢ የሆኑት ይገባሉ። ኦኬ 71 ደግሞ የሚለውን ከእናንተም ይላል ወደ እርሷ ወራጅ እንጂ አንድም የለም። ከእናንተም የሚለው ሁሉንም ያጠቃልል አይደል? ከእናንተ ያለው ለማን ነው? ሁሉንም የሚያጠቃልል ነው የወረደው። ከእናንተም የተባለው ማን ነው ሰውዬው? አይ ቶሎ ብለህ እንትን አሁን ይሄ ሱራ ከእናንተም የሚለው ይሄው ከእናንተም ያለው ለማን ነው ብራዘር? ይሄ ቁርአን የማን ነው? ማን ነው ከእናንተ የተባለው ሰውዬ? ጆን ኦኬ ከእናንተም የሚለው ከእናንተም ወደ እርሷ ወራጅ እንጂ አንድም የለም። መውረዱ ጌታ የፈረደው ግዴታ ነው ያለው ከእናንተም የሚለው ሁሉንም የሚያጠቃልል ነው አይደል? ማን ነው ሁሉ? ያ ሁሉ ሰው ማን ነው? ከእናንተም የተባለው ማን ነው? ሰዎች ከላይ እነዛ አላህ ላይ በድፍረት እንትን ያሉትን ተናግሯል። ወደዚህ መጣና ከእናንተም የተባለው ሰውዬ ማን ነው? ሰዎች በአጠቃላይ ከእናንተም ሰዎችን ነው አይደለም የሚያጠቃልለው። በአጠቃላይ የሰው ልጅ እናንተም የተባለው የዚህ ከእናንተም የተባለው የዚህ ፕሮናውን ባለቤት ማን ነው ነው እያልኩ ያለው። ሰዎች የሰው ልጆች አይሰማህም? ብራዘር ይሄ ቁርአን ባለቤት አለው አይደለ? የሰው ልጆች ከእናንተም ወደ እርሷ ወራጅ እንጂ አንድም የለም አለ አይደለ? የሰው ልጆች ይላል ብራዘር። ልንገርህና የኔ ማብራሪያ ከዛ እንቀጥላለን። ችግር የለም። ከዛ አንተ ታብራራለህ። ከዛ ልትቀጥፍ አልፈቅድልህም እኔም ማለት ነው። የአላህን ቃል ልትቀጥፍ ኦኬ። ቀጥል። ፖለቲካ ትርፍ ነገር አታውራ። የሱን አብራራ ሌላ የሚያስጠላ ነገር ቃሉን ተውና ማለት ነው። ከተብራራ በኋላ ከዛ በኋላ አንተ ደግሞ ማስረጃ ታመጣለህ። ችግር የለም። ከእናንተም ወደ እርሷ ወራጅ እንጂ አንድም የለም። መውረዱም ጌታ የፈረደው ግዴታ ነው አለ። ከዚያም እነዚያ የተጠነቀቁትን እናድናለን፣ አመፀኞችንም የተንበረከኩ ሆነው በውስጧ እንተዋቸዋለን አለ። አሁን አላህ Subhanahu Wa Ta'ala ከእናንተ ወደ እርሷ ወራጅ አንድም የለም ሲል አላህ Subhanahu Wa Ta'ala ወደ ጀነት ሰው ለመግባት የሚፈተነው ፈተና አለ። ነገ የውመል ቂያማ ማለት ነው። የሚፈተነው ፈተና አለ። ኢኔሴንስ ምን ማለት ነው? ነገ የውመል ቂያማ በሚደርስበት ጊዜ አንድ ሰው ጀነት ለመግባት ግዴታ ማለት ነው አላህ Subhanahu Wa Ta'ala የዘረጋው ሲራጥ መንገድ አለ። ያ ወደ ሲራጡ መንገድ
ወደዛ መንገድ መውረዱ የማንም ሰው ግዴታው። ሲራጥን ሳያልፍ ጀነትን የሚገባ የለም። ሲራጥ ምንድነው? እዚህ ጋር እስቲ መንገዱ የታለ? እኔ እኮ አሁን ሙፈሲሮቹ መንገድ አበጁ ፈርተው ማለት ነው። እንሄዳለን። አዳምጥ፣ ገና ማስረጃው ጋር እንሄዳለን። የሰሩትን መሰላልና መንገድ አይደለም ያልኩት ያላህን ቃል ነው ያልኩት ያለሁት። ኦኬ አዳምጥ፣ አይነቅህ፣ አዳምጥ። ከዛ በኋላ ወደ ማስረጃ እንሄዳለን። አሁን ከእናንተ ወደ እርሷ ወራጅ እንጂ አንድም የለም ሲል ምን ማለት ነው? አላህ Subhanahu Wa Ta'ala ማንንም ሰው ጀነት እንዲገባ አማኙም ተቅይ የሆነው ወይም ደግሞ ተቅይ የሆነው ብሎ ማለት ዋናው ማለት ነው። ተቅይ የሆነው ወይም ተቅይ ብሎ ማለት አላህን የሚፈራው፣ አላህን ሲገዛ የዋለው፣ አላህን ሲገዛ አላህን ሲያመልክ የኖረውም ሰው በዚህ በሲራጥ ማለፉ ግዴታው። በዚህ ሲራጥ ላይ ያልፋል። ምን ማለት ነው? ሲራጥ መውረድ ነው ያለው። እዚህ አመጣለው ገና አዳምጥ መስጨረስኩኝ እኮ ቤት ነው የሚያልፈው። ትወርዳለህ የተባለ መንገድ ታወጃለህ። አዳምጥ መስጨረስኩኝ ገና የሐዲስ ማስረጃ አመጣልሃለሁ። እንዴ አንተ ምን አቅለበለበ? እንዴት ነው የሚያደርገው? እንዴ አዳምጥ ስጨርስ ገና ትጠይቀኛለህ፣ ማስረጃ አመጣለሁ። ይሄ ሲራጥ ምንድነው ከተባለ ይሄ ሲራጥ አላህ Subhanahu Wa Ta'ala በጀሃነም ላይ የዘረጋው ድልድይ ነው። በጀሃነም ላይ የተዘረጋች ድልድይ ናት። ይሄ ድልድይን ማለፍ ይጠበቅበታል አንድ ሰው ጀነት እንዲገባ ማለት ነው። ይሄ አላህ Subhanahu Wa Ta'ala የፈረደው ፍርድ ነው። የአላህ መውረዱን ጌታ የፈረደው ግዴታ ነው ያለው። በዚህ ሲራጥ ላይ ወርዶ ማንም ሳያልፍ ማለት ነው ወደ ጀነት የሚገባ ማንም የለም። ተቅዩም ይሁን አላህን ፈሪም ይሁን አመፀኛውም ይሁን ማለት ነው። ታዲያ አላህ Subhanahu Wa Ta'ala ከነዚያም እነዚህ የተጠነቀቁትን እናድናለን ያለው አላህ Subhanahu Wa Ta'alaን ፈርተው ተቅይ ሆነው አላህን ፈርተው እዚህ ዱንያ ላይ የኖሩ ሰዎች ያንን ሲራጥ ልክ እንደ መብረቅ ብልጭታ ያልፉታል። ልክ እንደ ስራቸው ማለት ነው። እዚህ ዱንያ ላይ ሲሰሩት ሲያመልኩት አላህን ሲገዙት በነበረበት ሁኔታ ማለት ነው እንደ መብረቅ ብልጭታ የሚያልፋል አሉ። ይሄን ከየት አመጣኸው? ከሐዲስ ማን ያለው? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው የተናገሩት ማለት ነው። ራሳቸው ተናገሩት። ሁሉም በጀሃነም ላይ የተዘረጋ ምን አለ አሉ? ድልድይ አለ አሉ። ጀሃነም ላይ የተዘረጋች ድልድይ አለች አሉ። ይሄ ድልድይ የሚታለፈው በምንድን ነው? በዘመድ ነው? በጉቦ ነው? ላ አይደለም። በምንድነው ታዲያ የሚታለፈው? እዚህ ዱንያ ላይ ስትሰራ በነበረው ኸይር ስራ፣ እዚህ ዱንያ ላይ ስትሰራ በነበረው ደግ ነገር መልካም ተግባርህ፣ ያ መልካም ተግባርህ ምን ያሳልፈሃል? አንዳንዱን እንዴት ያሳልፈዋል አሉ? ልክ እንደ መብረቅ ብልጭታ። አንዳንዱን እንዴት ነው ያሳልፈዋል አሉ? ልክ እንደ ንፋስ። 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 አመፀኞቹንስ አመጾቹን የተንበረከኩ ሆነው በውስጡ አንተዋቸዋለን። አላህ Subhanahu Wa Ta'ala ማለት ነው ያመጡትን ያንን ድልድይ አያልፏትም ማለት ነው። የሚያልፏት ማን ናቸው? ይሄንን ድልድይ ወይም ደግሞ ይሄንን ሲራጥ የሚያልፈው እነዛ የተጠነቀቁት ግን ይድናሉ ማለት ነው። የሐዲስ ማስረጃ አመጣለሁ። ጠብቅ አንዴ ልክፈት። ኦኬ አንዴ ጠብቅ ማለት አሁን አልገባኝም። አሁን ድልድይ ነው ያልከው፣ ወደ ድልድይ ነው አንተ አልገባህም። እኛ ሐዲስ እናመጣለን። ሐዲሱና ቁርአኑ እየተምታታብኝ ነው። ቆይ አይምታታብህ፣ አዳምጥ። ሲራጥ እሺ፣ ሐዲስ ቁጥሩን ይሳቅ እስከከፍተው ቁጥሩ ካለህ ንገረኝ፣ እስከፈልገው። ተፍሲሩ ጀላላይንን ለምን አታነብልን? ሰላም አለይኩም። ቆይ አንተ ቆይ እሱ እንደምትወርዱ ጀሃነም እንደሆነ ሰላም ኡስታዝ። ኦኬ ኢብኑ ከሲር ከፍቻለሁ። ምናልባት እሱ እንግሊዝኛ ከቻለ ራሱ ቢያነብ ጆን እንግሊዝኛ ትችላለህ? እንትኑን ሐዲሱን አሳይቼው ገና ወደ ተፍሲር ልንሄድ። እሺ በቃ ፐርፌክት አይደለም። እሺ 7439 ሐዲሱን አግኝቼዋለሁ እንደውም በቃ ከዛ በኋላ ወደ ተፍሲር ደግሞ እንሄዳለን ገና 7439 ቡኻሪ ላይ ነው መሰለኝ። እሺ
እስከዛ ድረስ ከምታወጣው ድረስ ግን አሁን ቁርአኑ ወርዳለህ ከምታወጣው ድረስ እኔ ማስታወቂያ ሰራለሁ። እሱ እስከሚያወጣ እኔ ማስታወቂያ ሰራለሁ። ምን አስቸኮለው? እስከዛ እኔ ስራ ላይ ነኝ። እስከዛ እንታወጣ ማለት እዚህ ላይ ያላችሁ 940 ሰዎች ስራ ላይ ስለሆንኩኝ እቺ የምታዩት ቲክቶክ አካውንቴ ስራ ናት እና ሽቲ፣ ድሪያ፣ አባያ፣ የወንዶች ጀለቢያ፣ እንደገና ቶቦች፣ ኒቃብ፣ ጅልባብ አሪፍ ደግሞ መዘነጫ የሚሆኑ ለማንኛውም ሰው የሚሆኑ አባያዎች አሉና ያለው ኤምሬትስ አጅማን አባያ ሞል ነው። ቀን ማታ ደግሞ በዚህ እንሰራለን። ዋትስአፕ፣ ቴሌግራም አለ። ኦርደር አድርጉ። ተገኝቷል። እንቀጥላለን። ኦኬ ይሄ ሐዲስ ረጅም ቢሆንም ዋና ፖይንቱን እንትን ልበልልህ። ከፈለክ ሐዲሱን ማውጣት ከፈለክ ሰሂህ አል-ቡኻሪ 7439 ላይ ማየት ትችላለህ። ስለ የውመል ቂያማ ስላለው ክስተት ነው የሚናገረው ይሄኛው ማለት ነው። የውመል ቂያማ ስላለው ክስተት ነው የሚናገረው። ዋናው ፖይንቱን ግን እዚች ጋር ላንሳለህ። ኦኬ እዚህ ሐዲስ ላይ ምን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምን ይናገራሉ? These people will try to prostrate, but their backs will be rigid like one piece of the wood, and they will not able to prostrate ይላሉ። እነዚህ ሰዎች ብለው ከላይ የተናገሩት ማለት ነው ለአላህ ስጁድ ማድረግ ይፈልጋሉ፣ ስጁድ ማድረግ ግን አይችሉም። then the bridge will be laid across the hill። ይሄ ብሪጅ ይሄ ድልድዩ ማለት ነው በምን መሐከል እንትን ያለ በጀሃነም ወይም ደግሞ በእሳት መሐከል ማለት ነው ሌድ ይሆናል። with the companion of the prophet said oh Allah messenger እየጠየቋቸው አሁን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም what is the bridge ይሄ ብሪጅ ምንድነው ብለው ሲጠይቋቸው እየተናገሩ ነው። he said it is slippery bridge on that there are a clumps and hooks like a thorny seed that is wide at one side and narrow at the other has thrown with the bent ends። አሁን ይሄ የብሪጁ ምን እንደሚመስል እየነገሩ ነው። such thorny seed is found nudged and called as-sad ሚሉና some አሉ አሁን ቀደም የተናገርኩ some of the believer will cross the bridge ይሄንን ብሪጅ ይሄንን ሲራጥ ይባላል ብሪጁ እሺ as quickly as ልክ እንደምን ያልፋሉ ልክ እንደ wink of the eye ልክ ሰው አንድ ምንድነው ያይን ምንድነው እርግብግታም ምንድነው ይባላል ብሊንክ ሲያደርግ ማለት ነው ልክ በሱ ፍጥነት የሚያልፋል አሉ ብሊንክ ባደረገው እንደስራው some of the other quick are lighting አንዳንዱ ደግሞ እንደምን ያልፋዋል ይሄንን ሲራጥ ልክ እንደ መብረቅ ብልሽታ ማለት ነው ያልፋዋል a strong wind ደግሞ የሚያልፍም አሉ ልክ እንደ ፈጣን ንፋስ ማለት ነው ይሄንን ብሪጅ ይሄንን ሲራጥ የሚያልፋዋል አሉ ልክ እንደ ደግሞ ጎበዝ የሆነ ፈረሰኛ እንደሚጋልበው ማለት ነው ወይ ደግሞ ካሚል እንደዚህ እንደሚጋልበው የሚያልፈዋል አሉ some will be safe without any harm ስለዚህ ይሄንን ይሻገሩታል እዛ ቁርአኑ ጋር የተጠነቀቁትን እናድናለን እንዳለው ማለት ነው some will be safer after receiving some scratches አንዳንዱ ደግሞ ምን ይሆናል አንዳንዱ ምንም ሳይጎዳ ምንም ሳይል እንደነገርኩ ይሄ በምንድነው የሚመዘነው ስራህ ነው የሚያሳልፍ ስራህ ነው እንደ ላይቲንግ የሚያደርግ ስራህ ነው ልክ እንደ አይን ብሊንክ ሆነ እንድታልፍ የሚያደርግ ሌላ ነገር አይደለም እንጂ ሩጫ መቻለህ አይደለም ስራህ ነው ያ ስራህ እንደ ላይቲንግ ያሳልፋል ማለት ነው እያሉ ነው ያ ስራ እንደ ስትሮንግ ዊንድ ሆነ ያሳልፋል አንዳንዱ ደግሞ እንደ ጎበዝ ፈረሰኛ ሆኖ ያሳልፈዋል ያንን ሲራጥ ማለት ነው አላህ በገሃነም ላይ የተረጋው ብሪጅ ማለት ነው ሲራጥ ብለን የጠራ ነው ማለት ነው አንዳንዱ ደግሞ ተቸግሮም ያልፋል አሉ አንዳንዱ some will be safe without አንዳንዱ ምንም ሳይሆን አንዳንዱ ደግሞ ስክራች አጋጥሞ ተቸግሮም እየተንፋቀቀም ያልፋል አሉ and some will እቺን በደንብ ያት ወራጅ የሚለውን በደንብ እዛች ጋር አንተ ያልከውን በምን መልኩ እንደመጣ ይሄ የሚያሳየው ያ ሲራጥን ይወርዱና አንዳንዱ ግን some will fall down to the hill ከዚህ ሲራጥ ላይ ማለት ነው ይወድቃሉ እዚህ ሲራጥ ላይ ይወድቃሉ ብሎ ማለት ምንድነው ይሄንን ሲራጥ ማለፍ ያቅታቸዋል ይወርዳሉ ማለት ነው ማለፍ ያቅታቸው አይደለ ሲራጥ ላይ ከሄዱ በኋላ ከሲራጥ ከወረዱ በኋላ
ያ ሲራጥ እንደነገርኩ መውረዱ ጀሃነም መግባት አይደለም። ሲራጡ ማለፍ ያቃተው ነው የሚወርደው። ገብቶሃል? ሲራጡን ማለፍ ያቃተው ከተሰራ መውረድ አይባልም። አሁን እኮ አንተ እያልክ ያለው ድልድይ ላይ ነው። አሁን ወደ ጀሃነሙ አሁን ወደ ጀሃነሙ የተዘረጋ ሲራጥ ወደዛ መውረድ ግዴታ ነው ያልኩ ነው። ጀሃነም ላይ የተሰራ ድልድይ ከሆነማ ድልድይ አይደለም ብራዘር። ወደ ጀሃነም የሚያስገባ ከሆነ ድልድይ አይደለም። ይሄው ይሄ ብሪጅ ምን ጀሃነም ላይ የተሰራ ነው ያልከን ቅድም አይደለ? ይሄው ነብዩ ይናገሩ። ይሄው ይሉና then the bridge will be laid across the hill ምን ማለት ነው? አንዴ ተርጉም። across the bridge across the hill አይደለ? ስለዚህ ልክ እንደዚህ ይደረጋል አይደል? ብሪጁ ልክ አሁን ጣቴን እንደምትመለከት ይሄው አሁን ለምሳሌ አንዳንድ ተመልከቱ። በቃ ይሄው ቀላል ጣቴን ተመልከቱ። እያየሁ ነው ብራዘር። አሁን አንዴ እንደዚህ ነው አይደል? ድልድዩ ይሰራል። አንዴ ብቻ አዳምጠኝ ክሊር እንድታደርግልኝ ነው። ገብቷል አይደል? አሁን እኔ እያልኩ ያለሁት ልክ አሁን ባህር ላይ የሚሰራ መንገድ አለ። ልክ እንደዛ ብሪጁ ይሰራል አይደል? ጀሃነም ላይ ማለት ነው። አዎ ወደዛ መሄዱ ግዴታ ነው ያለ ነው ቁርአኑ ነው። አሁን ቆይ አሁን የአላህ ቃል ወራጅ እንጂ አንድም የለም ይላል። ብሪጅ ከሆነ ወራጅ አይባልም የሚያልፍ እንጂ ነው ማለት ነበረበት። የነብዩ ሰለላሁ ዐለይሂ ወሰለም ቃል ደግሞ ድልድይ ሰራና ድልድዩ ላይ ታልፋላችሁ አለ። የማንን እንውሰድ? ከዛ እዚህ ጋር ደግሞ የተወሰኑትን ሰዎች ብቻ ወራጅ አደረገ እዚህ ላይ ሐዲስ ላይ። እዛ ግን አንድም ሳይቀር ወራጅ እንጂ የለም ይላል። የማንን እንውሰድ? የአላህን ቃል የነብዩን ቃል? አዎ አሁን ምንም የሚጋጭ ነገር ስለሌለው ይሄው እንደዚህ እናስማማለን። ከዛ በኋላ እችኛውን እኔ አሁን ምነግርህን ደግሞ ካልተቀበልክ ወደ አንተ ወደ ማስረጃ ብቻ ነው የምንሄደው። ካሁን በኋላ አንደኛ ምትይዘውን አዳምጣው። አንደኛ ይሄ ወራጅ የተባለው ከእናንተም አንድም ወራጅ የለም እንጂ የተባለው ሰዎች ወደ ምን ይሄዳሉ እየተባለ ነው። ሁሉም ሰው ስለ አማኙም ምኑም በምን ማለፍ ይጠበቅበታል? በዚህ በድልድይ ማለፍ ይጠበቅበታል። ስለዚህ ከእናንተ የተባለው ካፊርን ያካትታል። አዳምጥ። ከዛ በኋላ ካሁን በኋላ ወደ ማስረጃ ነው የምንሄደው። አሁን አንተ አንዴ ታዳምጣለህ፣ ከዛ ወደ ማስረጃ። ይሄኛው የተባለው ሁሉም ሰው በዚህ ድልድይ በኩል ያልፋል። በሚያልፍበት ጊዜ ግን ሰዎች በአጠቃላይ ወደዚህ ድልድይ ሲያልፉ ሰዎች በአጠቃላይ ግን እዛ ድልድይ ውስጥ ቀርተው ወደ ጀሃነም አይወርዱም። ታዲያ ምንድነው የሚሆኑት? ወደ ጀነት የሚገቡት ቅድም በነገርኩ በላይቲንግ ልክ አይን ብሊንክ በሚያደርግበት በዚህ መልኩ መሰረት ሰዎች ያልፋሉ። እነማ የተጠነቀቁትና አላህን ሲገዙ የነበሩት። አመፀኛው የነበረውስ ይሄን ድልድይ አያልፋትም። ምን ይሆናል? ይወድቃል። ስለዚህ ወራጅ የተባለው ምንድነው? ቁርአኑ ላይ ወራጅ የተባለው በዋናነት የሚያመለክተው አላህ Subhanahu Wa Ta'ala ሰዎችን በዚህ ወደ ሲራጥ እንደሚመራቸው፣ ሲራጥ ላይ ከሄዱ በኋላ ያመኑት ምን ይሆናሉ? ያመኑት ይገባሉ፣ ጀነትን ይገባሉ። በስራቸው ግን ምን የሆኑት? ስራቸውን ግን ያላሳመሩ እንዲሁም ደግሞ አመፀኛ የሆኑት ደግሞ ምን ይገባሉ? ጀሃነም ይገባሉ። ይሄንን ተፍሲር አለን ወይ? አዎ አለ። ኢብኑ አረቢ ተከፍተዋለህ ተፍሲሩን? ኢብኑ ከሲር ነው። ኢብኑ ከሲር አለኝ እኔ ከፍቼ ነበር እንትን። እሺ መርሐባ ቀጥል። የኢብኑ ከሲርን አሳይ። የቁርአኑን 20 ለምን ተፍሲር ላይ አናይም? ተቻላችሁ ከተቻለ የቁርአኑን 20 እኮ ታዲያ ተፍሲር እኮ ነው ወገን። ገባኝ። አይ የሐዲሱን እንተውና የቁርአኑን ተፍሲር እንይና እናንተም የተባለው ካፊርን እንደሚያካትት ቼክ ብናረግ ከሐዲስ እኮ ከሐዲስና ከሐዲስ እኮ እየተቀዳደመብህ ነው መሰለኝ። አይ እኔ ያልኩት አንተ አሁን ያልከው እናንተ ወራጅ እንጂ የለም የተባለው ለካፊርም ጭምር ነው ያልከው። ሁሉም ሰው ነው ያልከው። እሱ ደግሞ ለማንተ ብቻ እንደሆነ ከተፍሲር እንትን ለምን አናይም? አመፀኞችን ያልኩህ አመፀኛ የሚለው 2071 እኮ ነው ያልኩት። 2071 እኛ ካፊሮችንን እንደሚያካትት ለምን ቼክ አናደርግ? 2071 ሱረቱል መርየም ላይ አይደለም ነበር የጠየቀኝ? የት ሄደ? እሱ ገባኝ። አሁን እሱ ለአማኝ ብቻ አይደለም ነው ያልከን። ሱረቱል መርየም 20 አይደለም 2071 ሱረቱል መርየም 2071
ለካፊርም ጭምር ያልከ ቆይ አመፀኞች ነው የሚለው ቁርአኑ። አመፀኞች ከላይ ነው እሱ አለፈ። ከዛ አልፎ እኮ ነው ከእናንተም ያለው። አይ ድጋሚ ሊያስከፍተኝ ነው ልጅ። ከሱ በኋላ 72 ላይ ምን ይላል? 72 ላይ ምን ይላል? ኢብኑ አረቢ 68 እና 69 ላይ ስለ እነዛ አመፀኞች ተናግሮ ከጨረሰ በኋላ ዞር ብሎ ከእናንተም ይላል። እሱ ከእናንተም ያለው ካፊርንም ያካትታል ነው። እኔ ራሴ ከፍተዋል። አሁን ተፍሲሩን 72 ላይ ምን ይላል? ሙሉ 20ውን ሱረቱል መርየም 27ን ተፍሲሩን እንይ አልኩ። ሁሉንም ተፍሲሮች ወደ ተፍሲር ምን እንሄዳለን? አይውልህ ስሚዞ በደንብ አጣርቶልሃል። ቁርአንx.com ላይ እናገኛለን አይደለ? እሱ ላይ ምን ጆን ወይ እስቲ አላህ እዚህ ጋር ይሄ ራሱ እኮ አንተ ይበቃል። እንደውም ስሚዞ በደንብ አብራርቶልሃል። አላህ ያለው ثم ننجي الذين اتقوا ونذر الظالمين فيها جثيا አለ። ተርጉምልን። ከዚያም እነዛ የተጠነቀቁትን እናድናለን ማለት ማዳን ማለት አስገብቶ ማውጣት ነው። እስቲ የት ነው የተማርከው እንደዛ አይነት አማርኛ? ከእናንተም ወደዛች ወራጅ እንጂ አንድም የለም ይላል። አሁን እናንተ ድልድይ ላይ ከላይ ያለውን ስሚዞ ጨርሷል። የለም ካለ ድልድይ ላይ ነው የሚወርዱት። እንዴት ነው ነገር? እሺ አንዴ ያስፉኝ፣ በቃ አንዴ ያስፉኝና አንዴ ኡስታዝ አንዴ ብቻ ያስፉኝ፣ አንዴ ያስፉኝ። እሺ ይኸው ይታያል አይደለ? ራሴ ጠየቀኝ 1970 ኦኬ አይደለ? አሁን ካፊርን እንደሚያካትት አሳየን ከተፍሲር ላይ። አዳምጥ፣ ቆይ አንተ ሰውዬ አዳምጥ። 10 ጥያቄ አትጠይቅ። መውረድ ብሎ ማለት እንትን ነው ትልና አሁን ደግሞ ካፊርን እንትን ይላል ምናምን። አይስ እንድናጣራቢ አዳምጥ። አሁን ይኸው የቁርአኑ አያ ወኢን ሚንኩም ኢላ ዋሪዱሃ ራሱ ማለት ነው 71። እንግሊዘኛው ላይ አተኩርልኝ፣ እኔ አረብኛ ስለማላነብ። ታገስ፣ ስለማትታገስ እኮ ነው አሁን ችግር የሆንከው። አይ ጊዜ ለመጠቀም ታገስ። ጊዜ ከሌለ መውረድ እኮ ነው። ጊዜ ካለ መልስ ይሰጣል። ጊዜ ከሌለ አታድርቅ፣ መውረድ ነው። አሁን አንተ ራስህ እያነበብክ ነው የምትተረጉመው። እሺ ራስህ እያነበብክ ነው የምትተረጉመው። ይሄ ተፍሲር ኢብኑ ከሲር ነው። ራስህ እያነበብክ ነው የምትተረጉመው። ቀጥል፣ አንብብ። ኦኬ ሊስን there is none of you but will pass over it። አንብብ በደንብ በስትክክል አንብብ። ችግር የለውም አዳም፣ እንግሊዘኛ ምንም አይደለም፣ ጎበዝ ተማሪ ነበርኩ። እሺ እኮ አንብብ በደንብ አስተካክል። ኦኬ listen there is not one of you but will pass over it። pass over it ቁርአኑ ነው። ቁርአኑ ነው። ይሄ ቁርአን አይደለም ተፍሲር ነው ብራዘር። ትርጉም በስለሺ ነው ብራዘር። ፓስ ኦቨር ኢት ይላል። ይሄ ያኛው ወራጅ ይላል። አይ አስተካክል። ቆይ እንዴ ምን ሆነ? ይሄ ቁርአን ነው ይላል ብራዘር። ለራስ ይልና ፓስ ኦቨር ኢት ይላል ቁርአን እኮ። ይሄው ሊያብራራልህ ነው ምን እንደሆነ ሊያብራራልህ ነው። በደም አዳምጥ እንዴ። ድልድይ የሰራውን እኔ ከቁርአን ጋር እንዴት አገናኘዋለሁ? ሰው እኮ ነው ይሄ ሰውዬ። ያ የአላህ ቃል እኮ ነው ብራዘር። ይሄኛው ፓስ ኦቨር ኢት ይላል። ያኛው ኢንተር ኢንቱ ኢት ይላል። አሁን ችግር ተፈጠረ። ማስረጃ ሲመጣ ማለት ጀመርካ። አሁን አንብባት ግድለ ብራዘር፣ ግልጽ እኮ ነው ይሄ። አንብባት እያዩ ያሉ ሰዎች እኮ የማያዩት ነገር ነው። ይሄኛው ፓስ ኦቨር ኢት ይላል አይደለ? አንብባት ቀጥል። እስቲ የእንግሊዘኛ ቁርአን ክፈትና ፓስ ኦቨር ኢት እንደሚል እናያለን። 27 ላይ ቀጥል አንብባው። በብሪጅ ይላል። ብሪጅ ሰራ ማለት ነው። ኢብን ከቲር ስፈራ ማለት ነው። እንተር ማድረግ ስፈራ ብሪጅ ሰራላችሁ። እሺ ኦቨር ሌላ ነገር አትበል፣ ዝም ብለህ አንብበህ ቀጥል። ጋዝ አይበልህ፣ አንብባት። በብሪጅ ኦቨር ሄል which Quran says enter into it is the bridge. okay እሺ እንድ hell is like sharp edge of a sword. okay ቀጥል። the first group to cross it will pass like a flash of lightning. okay still it is bridge. you will pass over it. do not enter into it. still it is bridge አትበል። ተርጉም ብሪጅ ነው ታዲያ ሌላ ነገር ነው። እሺ ቀጥል። እዚህ ተርጉም ምን አለ? ምን እያለ ነው?
እንደ መብረቅ ትሸጋገራውታላችሁ በብሪጁ ላይ ይላል እንጂ ትገባላችሁ አይልም። እንደ ቁርአኑ ቀጥል ለህልና ሲባል ማለት ነው። ይሄንን እንትን አትበለሽ። ዘ ሰከንድ ግሩፕ ፓስ ሐዲሱን እኮ ነው እየደገመን ያለ ነው። ቅድም አንብበነዋል። ቀጥል ተፍሲሩን እየነገሩ ነው። ቀጥል እሺ the second group will pass like the wind እሺ መልስ ቀጥል the third group will pass like the fastest horse በብሪጁ ላይ በድልድዩ ላይ እንደ ጠንካራ እንደ ጎበዝ ፈረስ የጋለቡ ያልፋሉ ነው። እሺ the fourth group will pass like the fastest cow still ያው then the rest will pass while the angels will be saying oh Allah save them قتل this narration has قتل supporting narrations similar to it from the prophet in the two sahihs ቡሃሪና እንትን ላይ እንዳለ ቅድም ያነበብከው ማለት ነው። በቃ አሁን እኔ አንድ አሁን አንድ ጥያቄ ጠይቃለሁ። እዚህ ወይም ሚንኩም ኢላ ዋሪዱሃ የሚለው ቁርአን ላይ ተፍሲር ኢብኑ ከሲር ታላቁ ሙፈሲር ይሄን ሐዲስ ለምን አመጣው? መልስ። ከሱ ሐሳብ ጋር ስለምጣጣም ነው። እሱም ድልድይ ነው የሰራው፣ እኛውም ድልድይ ነው የሰራው። አላህ ግን ትገባላችሁ አለ። ይሄ ደግሞ ከላውላት ትገባላችሁ ነው ያለው። ሙፈሲሮቹ ይሄንን ስለዚህ ሙፈሲሮቹ ታላቁ ሙፈሲር ኢብኑ ከሲር ይሄንን ቁርአን የተረዳው በብሪጅ በሚለው ነው ማለት ነው። በብሪጅ ነው የተረዳው። ይሄ ራሱ ግንዛቤ ነው። ማሻአላ በቃ እኔ እኮ በሙፈሲር ነው የምታምነው አንተ በአላህ ብራዘር። አይ አንተ ባልከኝ እኔ ለምሳሌ መጽሐፍ ቅዱስን አንድ ሰው አንድ ፓስተር መጣና እንደፈለገ ተረጎመና እሱ አሁን አንተ ምን እያልከን ነው? አይ ተፍሲር ኢብኑ ከሲር የተረዳው ትክክል አይደለም፣ እኔ ነኝ ትክክል እያልከኝ ነውና ተፍሲር ጀላላይንን አውጣልኝ። እሺ እዛው ላይ ትክክል እያልከኝ ነውና ይኸውልህ ኖ እኔ የአላህ ቃልን እያነበብኩ ነው ብራዘር። አይ አዳምጥ ይኸውልህ እኛ የምናምነው ተፍሲር ኢብኑ ከሲር ስለ ዓለም ብቻ አይደለም። በደንብ አዳምጥ። ተፍሲር ኢብኑ ከሲር ስለ ዓለም ብቻ አይደለም ወይ ሌላ ሙፈሲር ስላለ አይደለም። ያ ሙፈሲር ማስረጃ አምጥቷል ወይ? ትክክለኛ ሰሂህ የሆነ ማስረጃ ካመጣ የመቀበል ማንዴቱ አለን። ተፍሲር ኢብኑ ከሲር ምን አመጣ? አንድ ቀኛ ሙፈሲርን ላቀርብላ ጀላላይንን አምጥ ጀላላይ ሙፈሲር ጀላላይ አቀኛ አንተ አደረግን። ያ ይሄ ሙፈሲር ምንን ይዞ መጥቷል ማለት ነው? ይሄ ሙፈሲር ምንን ይዞ መጥቷል? ሰሂህ የሆነ ሐዲስን ከኢብኑ ከሲር በፊት ለዛ ነው እኔ ራሱ ያመጣውልህ ሐዲሱን። ለዛ ነው አንተ ራሱ አረ ሐዲሱን እየደገምነው ነው አልክ። ለምን? ትክክለኛ የሆነ ሐዲስን ይዞ ሲመጣ ተፍሲር ኢብኑ ከሲር ጸጥ ብለን ከመቀበል ሰሚዕና ወአጣዕና ሰምተናል እንታዘዛለን ብለን እንቀበላለን። አንተ አይ እንዲህ ነው የተባለው እንዲህ ነው የተባለው ለራስህ ትይዘዋለህ ማለት ነው። ለራስህ ትይዘዋለህ። ሌላ ጀላላይንን አውጣልን። እሺ ቆይ አረሳውልህ። ሌላ የዋሸኸው ውሸት አለ። ቆይ ገና ውሸትን አንድ በአንድ ሌላ የዋሸኸው ውሸት አለ። አንድም አልክ ሌላ። አሁን ይሄ የመጀመሪያ ውሸትህ ነበር። ሁለተኛ ውሸትህ አንድም ተስፋ የሚባል ነገር ለገነት ትገባላችሁ የሚባል ተስፋ ነገር የለም ብለሃል። ይዣታለሁ እቺን ብለሃል። ትክክል ነኝ አይደል? እኔ ያልኩት ትክክል ብለሃል። ተስፋ አላችሁ ወይ ነው ያልኩት። አይደለም የለም፣ የገሃነም ነው እንጂ ገነት የመግባት አንድም ተስፋ የለም ስትል ቃል በቃል እርግጠኛ የምትሆኑበት የለም ነው ያልኩት። እርግጠኛ መሆናችሁ ጀነት ለመግባት እርግጠኛ መሆን አትችሉም። ጀሃነም ለመግባት ግን እርግጠኞች። በቃ አሁን ቅድም ያልካትን አርቲኩሌት አታርጋት። አስሬ አሁን ችግር የለውም። እሱን ሌላም ማንበብ እንችላለን። ኦኬ አሁን እናወጣለን። ሁለተኛ ውሸትህ ካሞን አንተ ነው የምታነባው። ቀጥል አንብብ። ኦኬ ምዕመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ። እሺ ማን ነው የሚድነው? ምዕመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ። ቆይ ከላይ ምን አለ?
የመጀመሪያው ከላይ አትበለኝ። አንድ ቁጥር ከላይ ጀምረን ቁጥር ነው። ኦኬ እሺ እሺ። አንድ ቁጥር ወዴት ልሂድልህ? ዜሮ ልበልህ? ዜሮ ልጀምር? እሺ ቀጥል። ምን ያደርግ? ከዛ ቆይ ከዛ እና ቆይ ወዴት ትሄዳለህ? ወደ ምን ከዛ ነው? ቆይ እና አንብብ፣ ድገማት ደግሞ። ቆይ ገና እዚህ ላይ በደንብ ታብራራለህ እኮ። አሁን እኮ ከዛኛው ጋር አይገናኝ። ምዕመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ ይላል። ምን ሆኑ? ዳኑ ይላል። ገና እኮ ገና አሁን እኮ ቆይ እነማ ምዕመናን ፍላጎታቸውን ሁሉ በእርግጥ አገኙ። አዎ አሁን ትመልሳለህ ደግሞ። ማን ናቸው ምዕመናን? እኮ ስለዛው ትወርዳላችሁ የተባሉት ምዕመናን አይደሉም እያልከኝ ነው? ማናቸው ምዕመናን? መልሳው መጀመሪያ እቺ ማናቸው ምዕመናን? ሙእምን ነው ምዕመናን ምለው ማናቸው? እነማን? አንተን ነው ወይስ እኛን ነው? ማንን ነው? ምን አሁን ጥያቄ ያስፈልጋል? ቁርአን የሚያወራው ስለናንተ ነው የሚያወራው። ለናንተ ወግኖ ነው የሚያወራው። በጣም ጎበዝ። ስለዚህ እኛ ሙእሚኖች ምን ሆነናል? በእርግጥ አገኙ ዳኑ ይላል። ግን ከዛኛው ጋር አይጋጭም ታዲያ። አሁን ያኛው ደግሞ ሁላችሁም ገባላችሁ ይላል። በቃ ያኛውን አስረዳን እኮ በቃ አስረዳን። አሁን ካንተ የሚጠበቀው ለመዳን ግን ምን መሆን አለብህ ነው? ምዕመን መሆን። እሺ ምዕመን መሆን። አሁን እኔን አታምነኝ ነው አይደለ? ሌላ ማስረጃ እመጣለሁ። ገና ሌላ ማስረጃ እመጣለሁ። የዋሻውን ቆይ ወዴት ነው እንዴ? ሙስሊም ጀነት ካልገባ ማን ሊገባ ነው? እኔ እኮ ቁርአን ነው እያወራለሁት እንጂ እኮ ከራስህ እኮ እያወራል። አመጣን እኮ ብዙ አመጣን። አንተ አልተዋጠልህም እንጂ ብዙ አመጣን። አሁን ደግሞ እስኪ ቁርአኑን ነው የዋሸሁት። ሌላ ያመጣሁት ቃል አለ እንዴ? ከራስህ የተወሻሸ ነገር የለም። ምንም የተወሻሸ ነገር የለም። ያንተን ውሸት ብቻ ጀስት እያጋለጥን ነው። ሌላ ምንም ነገር የለም። ምንም ነገር አልተፈጠረም። አሁን ጀላላይንን ለምን አታነበልንም? እሱ አሁን ለኔ ሐቀኛ ነው። ቆይ ልድገምልህ። አይ ሐቀኛ ነው። ወደድከው? ቆይ በጣም ነው የወደድኩት። በዛ መልኩ ማለት በቃ አዳምጠው። አሁን ቆይ እሺ፣ ሌላ ደግሞ ልክፈትልህ። አሁን አንዴ ልክፈት። ተረጋጋ ወገናችን ይለኛል ከታች ኮመንት ምስኪ። ኦኬ ትወዳላችሁ። አይ ድልድይ ላይ ነው የምትወጡት። ኦኬ ድልድዩን ግን ማን እንደሰራው እኔ በጣም ነው ግራ የሚገባኝ። አይ ቆይ ሹፈቱን ተወቀ። ድልድይ ላይ ትወርዳላችሁ አይባልም መቼም። ሹፈቱን ተወ። ሌላ ቤት አሁን በደንብ ኤክስፕሌን አድርጎላል። 2 ደቂቃ እንትን ለማለት አይ አልገመተም። እንደዚህ አይነት መልስ እንደሚኖር አልገመተም። ለዛ ተናዶ ነው። ቆይ ችግር የለውም ገና ይወልድ። ቆይ አልሐምዱሊላህ አንብብ። እስልምና ሙሉ መልስ አለ። ቁጭ ብላ አዳምጥ። አልገመተ። አንብብ። ኦኬ እነዚያማ በአላህ ያመኑ በእርሱም የተጠበቁ ከሱ በሆነው እዝነትና ችሮታ ውስጥ በእርግጥ ያስገባቸዋል። ቀጥል። ቀጥሎ እነማንን? ቆያ እኔ ግማሹን ደብቀዋል። እየሳክ መልሳት። አይዞህ እየሳክ ብራቱ አውጣ መልሳት አውጣ። በቃ እናንተ በአላህ ላኢላሀ ኢለላህ መሐመድ ረሱልላህ ላላችሁ ነው የተጻፈው። ተስፋ ተሰጥቶና አለን ማለት ነው። ኦኬ ቀጥል። ቅድም ተስፋ አልተሰጠንም ምናምን እያልክ ነበር። እኔ እኮ ተስፋ ያልኩት እርግጠኛ ሆናችሁ ተስፋ የላችሁም ነው ያልኩት። እርግጠኛ መሆን አትችሉም ነው አይደል? አሁን አነበብካታ። በእርግጥ ምን ያደርጋቸዋል? ምን ያደርጋቸዋል አለ? ምን ያደርጋቸዋል? ያስገባቸዋል አለ። ግን እዛ ደግሞ ወደ ጀሃነም ያስገባቸዋል ይላል። አይዞህ
በአላህ ምንም እኮ የሚያስቅ ነገር የለውም። እኔ ምን እንደምስቅ ምንም ይኸውልህ እንትንህን ይኸውልህ እዚህ ላይ ቁርአኑ ላይ አለማወቅህን ማለት ነው በመሳቅ አትሸፍነው። ኖ እኔ እየሳቅኩ አይደለም፣ እኔ እየተናደድኩ ነው። እንደውም አንተ ወዲህ ወዳ ስትዞር እኮ እየተናደድኩ ነው። አሁን ከዛኛው ከሱረቱል መርየምን ለማረሳሳት ወዲህ ወዳ እየሮጥክ ነው። እኔ ገና ተፍሲሮቹን እናያለን አንድ በአንድ አልኩኝ። አትናደድ፣ ውሃ ጠጣ፣ ሁሉንም እናያለን። ብራዘር እኔ ጭስ እያልኩ ነው። በእናትህ እኔ ምንም ንዴት የለብኝም። ምንድነው የሚያናድደኝ? አሁን ራስህ እኮ ነው እየተናደድኩ ነው ያልከው። እኔ ምን አልኩ? እኔ እየተናደድኩ አይደለም፣ አንተ ንዴትን እየተናገርክ ነው። እኔ እየተናደድኩ ሳይሆን ራስህ ነው እየተናደድኩ። ያኛውን የጀመርነውን ሳንጨርስ ወማዶ ለማዶ ወደ ተፍሲሮቹ ሳንጨርስ ጃላላኒን ሳናነብ ከቁርአኑ ጋር ተለክበት ካም ዳውን ብሮ ካም ዳውን። ስለዚህ አሁን ያወራቸው በአጠቃላይ ውሸት ናቸው አይደሉም? ምንም ተስፋ የለም ቁርአኑ ላይ ምእመን እንደሚድን ሙስሊም አማኝ እንደሚድን እኔ ደግሞ ማስረጃ የለም። እኔ ደግሞ ማስረጃ የተሰጠ ቃል ትሰጣለህ። ከዛ በኋላ ቆይ የተሰጠ ቃል አለ የለም? ኦኬ አንተ አሁን ማስረጃ አቅርባል አይደለ? ተስፋ እንዳለ መጀመሪያ ይኸውልህ የዋሻህትን ውሸት ትተፋትና ከዛ በኋላ ወደሚቀጥለው ለምን እኔ እኮ እንዳልዋሸው እኮ ማስረጃ ልሰጥህ ነው። ትታገሰኛለህ አይደል? አሁን እያሳየው ነበር አይደል? ማስረጃ ልሰጥህ ነው። እኔ ደግሞ በትንሹ ሁለት ማስረጃ ሰጠሁህ። በነገራችን ላይ በጣም ብዙ ነው። እኔ ደግሞ 3-4 እሰጣለሁ። ተስፋ እንዳለ እያንዳንዱን እንመጣበታለን። በትንሹ 2 ማስረጃ ሰጠሁህ። እነዚህ 2 ማስረጃዎች ሙእሚን ጀነት እንደሚገባና እንደሚድን ቃል አለው የለውም? መልስች። አዎ አለው ወይም የለውም? ሁለት ነው። ሙእምንማ ጀነት አይገባም ካለ ታዲያ እንዴት ነው የሚያስከትላችሁ? ብራዘር እንዴት ነው እንደዚህ የምታስበው አንተ? እኔ እንደዚህ እንደዚህ በዚህ ደረጃ አወራው ብለህ እንዴት ትጠብቃለህ? በቃ ነገር በምሳሌ ጠጅበብ ቅድም እንዲህ ሲያደርግ ምንም ተስፋ የሚባል የለም ስላልክ አሁን በራስህ እርግጠኛ መሆን አትችልም። እሺ ወንድሜ አሁን ተስፋ አለ። እሺ ለራስህ ልጠይቅ። ቆይ ተስፋ አሁን ሰጥቷል አይደል? በቃ ትገባለህ አለ አይደል? ትገባለህ አንተ። በጣም ጥሩ። አሁን እሱን ደግሞ ላስረዳ። በጣም ጥሩ። ወደኔ ኢንዲቪጁዋል ጠየቀኝ። አዳምጠኛ ጠየቀኝ እኮ ገብቶኛል። ወደኔ ኢንዲቪጁዋል አሁን ስለኔ ላውራ አይደለ? ስለኔ ላውራ። እንደ ኢንዲቪጁዋል ደግሞ ስትጠይቀኝ ቃል ተገብቶልኝ። እሺ አዳምጥ። ይኸውልህ ወይ ትወርዳለህ ፕሊስ አዳምጥ። እንደኔ ኢንዲቪጁዋል ደግሞ ስትጠይቀኝ አላህ Subhanahu Wa Ta'ala ቃል ገብቷል። ይሄን ከሰራህ ገነትን ትገባለህ፣ ይሄን ካልሰራህ ደግሞ ገሃነም ትገብታለህ። ይሄ ቃል ተገብቷል። ለሙእሚን ቃል የተገባ ነገር አለ። ያንን ቃል እስቲክ አድርጌ ከሄድኩኝ፣ ያንን ቃል አክብሬ እስቲክ አድርጌ ከሄድኩኝ በአላህ እዝነት ኢንሻአላህ ጀነትን እገባለሁ። ምን ካደረኩኝ? አላህ Subhanahu Wa Ta'ala የሳሊቬሽንን መንገድ የደህነትን መንገድ ሱረቱል ዐስር ላይ ቁልጭ አድርጎ አስቀምጦታል። ወላ ዐስር አለ በጊዜያት እምላለሁ ኢነል ኢንሳነ ለፊ ኹስር፣ እነዚያ ሰዎች በአጠቃላይ ማለት ነው የከሰሩ ናቸው፣ ጠፉ አለ። የሚድኑትን ሲናገር ኢለለዚነ አመኑ፣ እነዛ ያመኑትን፣ ወዐሚሉ ሷሊሓቲ መልካም ስራን ያስከተሉ፣ ወተዋሰው ቢልሐቅ ወተዋሰው ቢሰብር፣ በሐቅና በሰብር ማለት ነው አደራ የተባባሉት ሲቀሩ አሉ። አሁን አንተ ቃል ተገብቶልሃል። ካመንክ መልካም ስራን ካስከተልክ በሐቅና በሰብር አደራ ከተባባልክ እነዚህን ነገር ካሟላህ አላህ Subhanahu Wa Ta'ala ቃሉን በፍጹም የሚያጥፍ ጌታ አይደለም ነው። በፍጹም የሚያጥፍ ጌታ አይደለም። አንዴ አምኛለሁ ከዛ በኋላ ምንም አልሆንም እንደፈለኩ መሆን እችላለሁ። እስልምና ላይ አይሰራም። አንዴ ካመንክ በኋላ ስቲክ ማድረግ አዳምጠኛ ሁን። እሺ አሁን ወደ እናንተ መች መጣሁ እኔና የጠየቀኝ እየመለስኩልህ። ስለዚህ አንዴ ካመንክ በኋላ አላህ Subhanahu Wa Ta'ala ያዘዘውን ትእዛዝ መታዘዝ፣ የከለከለውን ደግሞ መከልከል። ለጥፋትህ ሰው ፐርፌክት ስላልሆነ ለጥፋትህ ደግሞ ምን መጠየቅ? ማህርታን መጠየቅ ከኛ ይጠበቃል። ይህንን ካደረግ ግን አላህ Subhanahu Wa Ta'ala ቃሉን የሚያጥፍ ጌታ አይደለም። ቃሉን የሚያጥፍ ጌታ አይደለም የሚለው ማስረጃ እዚህ ቁርአን ላይ አለ። አላህ Subhanahu Wa Ta'ala ቃሉን የሚያጥፍ ጌታ አይደለም። ስለዚህ ኢንሻአላህ ሙስሊም ነፍስ እንጂ ጀነትን የሚገባ አንድም የለም። ሙስሊም ካልሆንክ ደግሞ በእርግጠኝነት እንደዛው ደግሞ ምን ትገባለህ?
ጀሃነምን ትገባለህ ማለት ነው። ጀሃነም ይሄ ማይቀር ነገር ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ እንደምታወራው እርግጠኛ ነበሩ ጀነት እንደሚገቡ? ሰሃቦችን እንኳን ምድር ላይ ሳሉ ማለት ነው። ሰሃቦች ወይም ደግሞ ሰሃባ ብሎ ማለት የእሳቸውን ባልደረባ አይደለም እሳቸው ማለት ነው። አይደለም እሳቸው ምድር ላይ ሳሉ 10 ሰሃባ እንኳን ጀነት ብለው መስክረው እዚሁ ምድር ላይ ተናግረውላቸዋል። አይደለም እሳቸው ማለት ነው። እሳቸውን ተው ዘርዝር ይገባላችሁ አሉ ኮምፓኒውን ስሟቸው። አይ አይደለም እሳቸው 10 ሰሃባ ጓደኞቻቸውን ትገባላችሁ ብለው ሄዱ ጀነትን። እስቲ አዳምጠኝ መጀመሪያ እዚሁ ምድር ላይ ሳሉ ሀቢቢ ርዕስ እኮ ያስቀያየረህ ነው ያለው። መጀመሪያ እያመነ ይምጣ። የመጀመሪያ ጥያቄ ተመለሰልህ? ይሄ ነው ችግሩ። ኖ ኦኬ፣ ማስረጃ ላቅርብ። እኔ ተስፋ እንደሌላችሁ ማስረጃ ላቅርብ። ቁርአን አንዴ ጆንዬ ልንገርህ። ቆይ እስሚ ምን መሰለህ ጆንዬ፣ አንተ ሁሉ ብርቅ ሆኖብሃል፣ ሁሉም ነገር ብርቅ ሆኖብሃል። አይ ቲንክ ገና ወደ ንጽሩ መጣህና ለዛ ነው አንዴ ረጋ በልሽ። አይደለም ብርቅ ሆኖብኝ አይደለም፣ እኔ ለሐቅ እየተናገርኩ ነው። ብራዘር ካንተ መቅጠፍ አልፈልግም፣ ከኔ መቅጠፍ አልፈልግም። አሁን ችግርህ እኮ ይሄ ነው። አታዳምጥም እኮ ራሱ አየህ አይደለም? ሰው ራሱ አታዳምጥ። ረጋ በል እስቲ አንዴ። ሁሉ ነገር ብርቅ ሆኖብሃል። እስሚ እየመለሰልን ያለው ግን እየዘለልክ ነው ያለው። እስካሁን እኔ እንኳን ከገባው እስከ ወደ 4 ቶፒክ ነው ያመጣው። ስለዚህ ረጋ በልና ረጋ ብለህ አዳምጥ በደምብ። አሁን 3 ጥያቄ ጠይቀሃል። እስካሁን ሁለት ተመልሶልሃል። ሶስተኛው ደግሞ ትመጣላችሁ። ግን እስካሁን ተመልሶ አልተመለሰም። እስሚ እሱን ጠይቅልኝ። በጣም ጥሩ። አልተመለሰልኝም። ለምንድን ነው ያልተመለሰልኝ? በለኝ። አልተመለሰልኝም። እስቲ ኢምራን ቀጥል። አንዱ ተመልሶልኛል። ቆይ አንዱ ተመልሶልኛል። ያልተመለሰልኝ ምንድነው? ሐዲሱ ድልድይ ሰራና ድልድይ ላይ ታልፋላችሁ አለ። ቁርአኑ ትገባላችሁ አለ። አሁን ድልድዩ ላይ ይገባል። ከየት ነው የሚገባው? ከሰማይ ነው የሚወረደው? ያኛው ተወርዳላችሁ ያለው ድልድይ ላይ ነው የሚወረደው? ከየት ነው የሚወርዱት? በመንኩራኩር ከላይ ነው የሚወርዱት? እንዴት ነው ነገሩ? ነው አሁን የአላህን እንቀበል ምንድን ነው ያለው? ቆይ አንዴ አዳምጠኝ። ሰምታችሁ ከሆነ ምንድን ነው ያለው? ሐዲሱ ድልድይ ይሰራል ይላል፣ ቁርአኑ ደግሞ ትገባላችሁ ይላል ነው ያልከው። አሁን አንተ ወገናችን ጂሆን ቁርአን ላይ ዋሽተሃል። ምን ብለው ዋሽተሃል? ትገባላችሁ የሚል ቃል ቁርአን ላይ አለ። ትወርዳላችሁ ነው ብለው ኖ ትገባላችሁ ነው ያለው። ትገባላችሁ ነው አይ ትወርዳላችሁ፣ ወደዛች ወራጅ እንጂ አንድም የለም ይላል። ስለዚህ ዋሽተህ መጀመሪያ ትገባላችሁ የሚል የለም አይደለ? አይደለ ወገናችን እንትና ተጋባላችሁ እኔ ያልኩት ወራጅ ትወርዳላችሁ ነው ያለው። ከየት ነው ወርድ ድልድይ ከሆነ ጎበዝ አንዴ ረጋ በል በቃ። ስለዚህ አጀማ አያችሁ አይደል? አሁን አረመ። ምን ታረመ? ትገባላችሁ አላልኩም ማለት ማሻአላ። ስለዚህ ቁርአን ላይ ገሃነም ትገባላችሁ የሚል የለም። አመሰግናለሁ። አይደለም ቁርአኑን እኮ እያነበብን ነው። ትወርዳላችሁ ነው በቃ። ትወርዳላችሁ ወደሚለው ቃል እንምጣ። ቁርአን እጅ ላይ ያለው ወገናችን። ኦ ማይ ብራዘር፣ አንተ አሁን ቃላቶችን እንትን እያደረግክ ለማስዋሸት አይደለም። ቁርአን እጅ ላይ አለ ብራዘር። እሺ ቁርአን እጅ ላይ አለ ፕሊዝ። ቁርአን አሁን ጓደኛዬ ተውሶኝ ሌላ ቤት እኔ ከፍትልሃለሁ። ሱረቱል ቀሰስ ይታያል? ምን አልከኝ? ሱረቱል ቀሰስ ይታያል? ካሜራ ይታያል? እሺ አረበኛ ጋር ካሜራ ይታያል? አሁን ካሜራ እየታየኝ አይደለም። ሱረቱል ቀሰስ ቁጥር 23 አንብብልኝ። ኦኬ ቪዲዮ እየታየኝ አይደለም፣ እንደ ቅድሙ ነው የሆነው። አይታያችሁም? ሐባይቢ እስሚዞ ሐቢቢ ይታያል? እስሚዝ ይታያል? አንተን የሱ ይታየናል። ወተግባ እንደ ቅድሙ ነው ግን እንደ ቅድሙ ነው። ኦኬ እኔ ብቻ ነው የማይታየው? እኛ ይታየናል። ወተግባ ኦኬ አዲስ ያስወጭኝና ልመለስ። እሺ ችግር የለውም። አስወጡኝና ልመለስ። እሺ በዛው እንዳቀር ሰላም አለይኩም ኢምራን፣ እንዴት ነህ? ደህና ናችሁ? ሁላችሁ ደህና ናችሁ? ሰላም ወአለይኩም ቀደምሽኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጫትካል ሁሉ መልካም? አልሐምዱሊላህ። አንቺ ጋር እንዴት ነው? እኔ አልሐምዱሊላህ ደህና ነኝ። አልሐምዱሊላህ። እስሚዞ ዘህሩ ኡስታዝ አረብ ሰላም ናችሁ? ኡስታዝ ኢማም አየ ተመልሻለሁ አሁን። እሺ ይታያል ወገናችን? ማይኬል ልክፈት ይታያል? እሺ እሺ አንብብልኝ። ኦኬ ወደ ወዲያንም ውሃ አይደለ? ወደ መዲያንም አይ ይቅር በቃ እኔ ላንብብልህ። እኔማ ታነባለህ ባንብብ ካልቻልክ እኔ አነብልሃለሁ። ችግር የለውም። እንደዚህ ይላል። ወደ መድየን ውሃ በመጣ ጊዜ አይ በቃ አልቻልከውም። ችግር የለውም። ወደ መድየን ውሃ በመጣ ጊዜ ኧረ አዳምጥ በአላህ።
ወደ መድየም ውሃ በመጣ ጊዜ በእርሱ ላይ ከሰዎች ጭፍሮች መንጋዎች የሚጠጡ ሆነው አገኘ ይላል። እዚህ ጋር ምን የሚል ቃል አለ? በመጣ ጊዜ የሚል ቃል አይደለ? እሺ በመጣ ላይ የሚለው የአረበኛው ቃል ምንድን ነው? ቅድም አልነበርክም አንተ? እኔ አረብ አይደለም። መልስልኝ። እኔ በአማርኛ ነው ነበርኩ ሰው መልስልኝ። በአረበኛ የገባው ቃል ምንድን ነው? መጣ ላይ የሚለው ቃል አታውቀውም? እናንተ መልሱ። በቃ ይሄን አታውቀውም። በቃ ስለዚህ ወገናችን ለማብራት አይደለም እዚህ ጋር ማውራት እኔ አስተምርሃለሁ። ችግር የለውም። የዋ ነገር ነው። የኔን ያለማወቅ አይደለም እዚህ ጋር ቁርአንን ሴቭ ልታደርግ ነው የመጣኸው። የኔን አለማወቅ እኔ ራሴ አውቀዋለሁ። አላቅም እያልኩ እኮ ነው። በቃ እሺ ልመልስልህ ብራዘር። ካላወቅኩ እኔ ልንገርህ። ያው ላምብልህ አረበኛው እንደዚህ ይላል። አምናት አረብ ሜን አይ አም ኦሮሞ አይ አም አላህ ዘር ውስጥ ነው። በቃ ረሻ ዳምጠኝ ዘር ቆጠራ ውስጥ ነው ያለው ብራዘር። የት ቤት ነው? እኔ ቤት እኮ ስኮርቤድን አይቻልም። እኔ ቤት እኮ አይቻልም። ጆን እንደዚህ ማዋሰክና ምናምን አይቻልም ብሮ። just take it easy. like what? እሺ ቀጥል ይምራልና ከዛ ተረጋጋ። አረብኛ ፈጣሪያችን አለ የመረጠልን እንማማር አታውቅም አረብኛ አትችልም ምናምን በቃ ካልቻልክም it's okay ቀጥል። ጆንዬ ብራዘር ምን መሰለህ ሀቢቢ አዳምጠኝ ብራዘር። አሁን እያሳየሁ ያለሁት ማለት ነው ወረደ የሚለው ቃል በብዙ ትርጓሜ እንደሚመጣ ነው። አሁን አንተ መተህ እኛ ቤት መተህ ቁርአን እንደሚያውቁህ እያወራህ ነው ያለው። የምታውቀው ጠይቀህ አላውቅም አልከኝ። የማታውቀው በቃ ችግር አላስቸግርህም። እሺ እኔ ላንብብልህ። እንደዚህ ይላል ወለማ ወረደ ማአ መድየነ። ተመከት ወለማ ወረደ ራሱ ሱረቱል መም ልክፈትልኝ። ሱረቱል መም ተመከተው እንደዚህ ይላል ወኢን ሚንኩም ኢላ ዋሪዱ። ይሄን ቃል ተመከተው እንደው ዝም ብለህ ፊደሉን ዋው ራና ዳል ቃሉን አየሁ አይደል? ይሄ ቃል ራሱ እዚህ ጋር መጣ። ምን በሚመጣ ተመከተ እዚህ ጋር ያው ወረደ ራሱ ቃል በምን ተተረጎመ? መጣ በሚል ተተረጎመ። አየህ አይደለ? ስለዚህ አንድ ቃል እንደ አገባቡ ነው የምትተረጎመው። መጀመሪያ ይሄን ማወቅ አለብሽ ብራዘር። አንድ ቃል እንደ አገባቡ ነው። አንተ ለምን አትተረጎምም ብራዘር? አሁን የተተረጎመው ትክክል አይደለም እያልከን ነው። እሱን ለምን ትክክል ነው? እሱ የነሰረኝ ነው። አረብኛ አልችልም እያልኩ እኮ እንዴ የጭራሽ አለማወቅ ያሳየኝ እኮ ነው። እኔ አልችልም አረብኛ። ስለዚህ አማርኛው ላይ ላውራ ኢምሩ ዝም ብለህ ቀጥል። ሚውት ይደረጋል። ዝም ብለህ በቃ አብራራ። አንተ ሚውትን ከፍት ካም በኋላ እሺ። እንደዚህ ነው ያደርቃል። እኔንም ብሎኝ አቅቶኝ በጣም ያልኩት አብራራ። ከዛ በኋላ ያልገባው ካለ ጠይቃ። እንደዛ ይሻላል እንጂ ልጁ ጀመኛ ጋር አይደለም እኮ አይተዋል። ይሆኛ ጋር ራሱ አይደለም። አንዴ ጆን አዳምጥ። እንደማታውቅ ያለሁኝ አረበኛም አችልም ገብቶኛል። አማርኛም ማንበብ አውቃለሁ። እሱም በቃ እንደማታውቅ እኔ ላስተምርህ። ስለዚህ ረጋ ብለህ አዳምጠኝ እሺ ብራዘር። አንዴ የሚተርጉ አንተ ቀጥል በቃ። አውዙ ቢላህ ኧረ ብራዘር ረጋ በል። ኧረ እንደው በምታመልከው አምላክ ረጋ በል። እንደው በምታመልከው እባክህ አንዴ ሚውት አድርገው እስቲ። እንደው አፍህን አንዴ ዝም በለው እንደሱ ጎበዝ። አመሰግናለሁ። አንዴ ሁለት ደቂቃ ብቻ ካንተ የምፈልገው እሺ። ሱረቱል መርየም ተመልከት። እንደዚህ ይላል ወኢን ሚንኩም ኢላ ዋሪዱሃ። ከእናንተ ወደ እርሷ ወራጅ እንጂ አንድም የለም ይላል። ምንድነው ወራጅ እንጂ ይላል? ወራጅ ማለት ምንድነው? ካንተ ተመልከት። ደግሞ ይሄን ቃል በቃል ልተርጉምልህ። ወራጅ የሚለውን ቃል ማለት የተፈለገበት ምን እንደሆነ ይሄን መጽሐፍ ተመልከተው። አይ ቲንክ ከዚህ ልጀምርልህ እንዲቀልህ ማለት ነው። ይሄን መጽሐፍ ይኸው አዲባጅ አላ ሰሂህ ሙስሊም ልሐጀ መጽሐፉን ይኸው። እሺ በደንብ አድርገህ ፔጅ 363 ላይ እንደዚህ ይላል ወሰሂሁ ትክክለኛው አነል ሙራደ ቢል ውሩድ ማለት ትክክለኛው ትርጓሜ በደንብ አዳምጥ። ትክክለኛው ትርጓሜ በደንብ አዳምጥ እሺ። ፊል አየቲ በዚህ አንቀጽ መሰረት የተፈለገበት ሁወ አልሙሩሩ አለ ሲራጥ በሲራጥ ላይ ማለፍ ነው። ምን ማድረግ? በሲራጥ ላይ ማለፍ ይሄ አይደለ መውረድ ማለት ጂስሩ መንሱብ አዑዙ ቢላሂ ሚነሽ ኧረ ዝም በል ኧረ እባክህን እንደው ኧረ ዝም በል እባክህን አንዴ እባክህን ጎበዝ ልጅ እሺ። ወህወ ጂስሩ መንሱብ አላ ጀሃነም በጀሃነም ላይ የተዘረጋ ድልድይ ነው። አየህ አይደል? ስለዚህ ትክክለኛው ትርጉም ምን ማለት ነው ከተባለ ያው እዚህ ጋር ተመልከት ብራዘር፣ በሲራጥ ላይ ማለፍ ነው። ስለዚህ አምላካችን አላህ ሱብሃነሁ ወተዓላ ከእናንተ ውጭ አንድም ወራጅ የለም ሲል የተፈለገበት ምንድነው? በሲራጥ ላይ የማያልፍ ማንም የለም፣ ሁሉም ሰው በሲራጥ ላይ ያልፋል ነው። ሲራጥ ደግሞ ምንድነው? ያው ወጅስሩ መንሱብ አላ ጀሃነም በጀሃነም ላይ የተዘረጋ ድልድይ ነው። ሁሉም ሰው በሱ ያልፋል። ከሃዲያን ወድቀው ገሃነም ውስጥ ይቀራሉ፣ አማኞች ደግሞ ያልፋሉ። እሺ አንቀጹ የፈለገበት ይሄን ነው። ሙስሊም በአላህ ሱብሃነሁ ወተዓላ የማያምን ሰው ጀሃነምን ጭራሽ እንኳን ጀሃነም ሊገባ ይቅርና የጀሃነምን ድምጽ አይሰማም። እሺ ብራዘር ጀሃነም ሊገባ ይቅርና የጀሃነም ድምጽ አይሰማም። ኧረ እንደው አዲስ ዓለም በተሻለ መልኩ እያስረዳኝ ነው። አፕሪሺየት አንድ
ተባረክ። ምስጋና ከሆነ እሺ በቃ ግን አዳምጠኝ እሺ። ሲጨርስ ትመለሳለህ። ጆኒ ጎበዝ እሺ በቃ አይ አሁን በደንብ አዳምጥ በደንብ ያው ተመልከት። ሱረቱል አንቢያ እንደዚህ ይላል ቁጥር 101 ላይ በደንብ አዳምጠኝ። እነዚያ ከእኛ መልካሟ ቃል ለእነርሱ ያለፈችላቸው እነዚያ ከእርሷ የተራቁ ናቸው አለ። አማኞች ከገሃነም የራቁ ናቸው። እሺ የተራቁ ናቸው። ከገሃነም ርቋል ኦልሬዲ። እሺ ድምጿንም አይሰሙም። ገሃነም ሊገቡ ይቅርና የገሃነምን ድምጽ አይሰሙም። እሺ ብራዘር እነርሱም ነፍሶቻቸውም በሚሹት ነገር ውስጥ ዘውታሪዎች ናቸው አለ። ስለዚህ አንድ ሙስሊም እንኳን ገሃነም ሊገባ ይቅርና የት ነው የሚኖረው? ድምጽ አራሰው ያው እነርሱ የት ናቸው ከተባለ ነፍሶቻቸው በሚሹት ነገር ውስጥ ናቸው። ታላቅ ድንጋጤ አያስተክዛቸውም። መላእክት ይህ ያትቀጠሩበት የነበራችሁ ቀን ነው እያሉ ይቀበሏቸው። ስለዚህ አንድ አማኝ እንኳን ገሃነም ሊገባ ይቅርና የገሃነም ድምጽ አይሰማም። እሺ ብራዘር አንቀጾ የተፈለገበት ነው ምንድነው ከተባለ አዳምጠኛ አልጨረስኩም። አሁን ጨርሻለሁ። አንቀጾ የተፈለገበት በሲራጥ እሺ አንዴ ብቻ እንደው በምታመልከው አምላክ አፈን ይበላል ግን አንደደምጠኝ። ስለዚህ አንቀጾ የተፈለገበት እንደው ከተባለ ድልድይ አለ። በደምብ ይሄን ፎቶ ተመልከት። ድልድይ አለ። ገሃነም እዚህ ጋር አለ። ሁሉም ሰዎች በዚህ አልፈው ነው የተፈለገ። ከሃዲያን ነው። ከሃዲያን ደግሞ እነዚህ አሉ ከነዚያ ተጠቅመን እናድናለን። አመፀኞችም የተንበረከኩ ሆነው በውስጧ ዘውታሪዎች ናቸው። ስለዚህ ከሃዲያን ገሃነም ውስጥ ይገባሉ። አማኞች ደግሞ 72ን ብቻ አሳየን። በቃ ኢምራን አንዴ 272ን ብቻ ግለጥና አሳየን አንዴ። አሁን ድልድዩ ማለፊያ እንጂ መግቢያ አይደለም ብለናል አይደል? ከዚያ እነዛን የተጠነቀቁትን እናድናለን ካለ ድልድዩ ላይ ምን አለና ነው የሚያድናቸው? ከገሃነም ዳኑ። ከገሃነም ዳኑ። ቆይ ላስረዳሽ። አሁን አንዴ ብራዘር ጆኒ ተረኛና አውራሺ። ከዛ ደግሞ እኔ መልስልሃል። አሁን አውራ። አሁን እኮ አንድ ደቂቃ ብዬ ነው የገባሁት። ለምን ትሻማኛለህ? እየሰማው ነበር አይደል? አሁን አላህ ወደዛች ወራጅ እንጂ አንድም የለም ካለ በኋላ 27ኛው ላይ ከዛም በኋላ ይላል 72 ላይ ከዚያም እነዛን የተጠነቀቁትን እናድናለን ይላል። አሁን ከድልድዩ ላይ ምንድነው የሚያድነው? ድልድዩ ላይ ምን አለ? አሁን በቃ ማንም እዛ ታች ሳያደርግ የማያልፍ ከሆነ ማንን ነው የሚያድነው? ድልድዩ ላይ ምን አለ? እሳት አለ እዛ ላይ። ለማን ነው 272 ያለው? በቃ ይኸው ነው። እሺ አሁን ደግሞ ይመጣልኝ። እሺ አሁን ደግሞ ይመጣልኝ። እሺ ብራዘር አሁን ድልድይ ላይ ናቸው። ጀሃነምን አያውን ብለናል። ምንም በቃ ንክክ የለም ብለናል። ታዲያ ድልድይ ላይ ካሉ ምንድነው የሚያድነው? በቃ ድነዋል እኮ። እሺ ወገመጣለሁ በደንብ አድርጋ አዳምጠኝ። እሺ ልቀጥል። አልሐምዱሊላህ ወከፋ። እሺ ቁጥር 72 እንደዚህ ይላል ከእነዚያን የተጠነቀቁትን እናድናለን ይላል። ከ71 ጀምርልን። እሺ አንድ አትቆርጠኝ። አንድ የሚታርገው ያው እኮ ቅድም አንብቤዋለሁ። ደግሜ አንብቤው ደግሜ አንብቤዋለሁ። እንደዚህ ይላል ከእናንተ ወደ እርሷ ወራጅ እንጂ አንድም የለም፣ መውረድም ከጌታ የተፈረደ ግዴታ ነው። ከዚያም እነዚያን የተጠነቀቁትን እናድናለን፣ አመፀኞቹም የተንበረከኩ ሆነው በውስጧ እንተዋቸዋለን ይላል። ጥያቄው ምንድነው? እንተዋቸዋለን ከድልድዩ ላይ ነው የምተዋቸው? አመፀኞቹን እንተዋቸዋል፣ የተጠነቀቁትን ያድን። አሁን ድልድዩ ላይ ከወረዱ በኋላ አመፀኞች ድልድዩ ላይ ይቀራሉ። ድልድዩ ላይ ምንም የለም። ለምን ይወጣ ታደርጉ? አንዴ ለምን የሚወጣ ታደርጉ? ወገናችን ችግር ከፍተኛ ችግር እኮ የሚወጣ ጋር አዳምጥ። ከዚህ በኋላ ቆርኪን ትወርዳለሽ። እሺ ብራዘር ሊቀጥል። እሺ ጥያቄው ምንድነው? ሰምታችሁታል። እነዚያ የተጠነቀቁትን እናድናለን ከተባለ እንዴት ብሎ ከምንድን ነው የሚሉት የሚል ጥያቄ የተነሳው። ብራዘር ያልገባህ ነገር አለ። ሲራጥ ማለት እኮ ገሃነም ላይ የተዘረጋው ሲራጥ የተዘረጋው ማለት ገሃነም ላይ ነው። ኦኬ አማኞች ከሱ ዳኑ። ከምን ዳኑ? ከገሃነም ዳኑ። ይታያል ብዬ አስባለሁ። ገሃነም እዚህ ጋር አለ። ሲራጥ ደግሞ ከገሃነም ወገብ ላይ የተዘረጋ ድልድይ ነው። በጣም ቀጭን ነው። በአላህ ፍቃድና በአላህ ኃይል አማኞች አልፈው ለዛ አምላካችን ቦታ ተናገረ ተመከተ። እነዚህ ተጠቅቀው እናድናለን። ከምን ዳኑ? ገሃነም ከመግባት ዳኑ። ከገሃነም አላህ ጠበቃቸው። ገሃነም አልገቡም። ከሃዲያን ደግሞ ተመከተ አመፀኞቹንም የተንበረከኩ ነው በውስጧ እንተዋቸዋለን። በውስጥ ይገባሉ፣ ገሃነም ውስጥ ይገባሉ። እና ከሃዲያን በኋላ ወደ ኧረ በአላህ ሚውት አድርግ እስቲ አንድ አዳምጠን ትቀጥላለህ። ማስረጃ አቅርቢ ካልጨረስኩ ለምን አትቸኩል? ቆይ አንዴ ረጋብል በአላህ እኔ ራሱ ገራጋብኝ። ረጋብል አዳምጥ እሺ ብራዘር። ስለዚህ አንቀጾ የተፈለገበት ምንድነው ካለን ገሃነም አለ። ገሃነም ደግሞ ያለው ይሄ ሲራጥ ደግሞ ያለው ገሃነም ላይ ነው። ኦኬ አማኞች ደግሞ በአላህ ፍቃድ ይድናሉ ነው። አላህ ያድናቸዋል። ይሄ ነገር ያጀማ በጣም ቀጭን ነው። ነብያችን ምን አሉ? ከፈረስ ጸጉር የቀጠነ ነው አሉ። በጣም ቀጭን ድልድይ ነው። ኦኬ
ያን ደግሞ አማኞች ደግሞ በስራቸው ያክል ያልፋሉ። ኦኬ በስራቸው ያክል ወይም ደግሞ በሰሩት ስራ ያክል ያልፋሉ። ኦኬ ስለዚህ አምላካቸው አላህ Subhanahu Wa Ta'ala በኃይሉ ይጠብቃቸዋል። ከምን ጠበቃቸው? ገሃነም ከመግባት ጠበቃቸው። ለምን? ከስር ያለው ገሃነም ነው። ከስር ያለው ገሃነም ነው። ግን አምላካችን ገሃነም እንዳይገቡ ጠበቃቸው። ከሃዲያንን ደግሞ እዛው ተዋቸው። አሁን ሚውት አንሳና ቃል በቃል እናወራ። ኦኬ በጣም ጥሩ። አሁን ለኔ ደግሞ ቃል በቃል እናወራ። ቃል በቃል እናወራ እንዴ ከዛ አንተ ደግሞ ታወራለህ። ቃል በቃል አይደለ? ኖ ቃል በቃል እንዴ እናወራ። አሁን እኔ ከዛ ደግሞ ታወራለህ ካንተ አንዴ። እሺ ቃል በቃል እናወራ። እንደዚህ ይላል። ከዚያም እነዚህ ከ71 ይሄ እዚህ ጋር ከ71 ጀምሮ የተስማማ ብራዘር ላይ ስለምጀምር ነው። እሺ ላምብ እኔ እዚህ ጋር ጥያቄ ላምብልህ ችግር የለውም። እንደዚህ ይላል ከእናንተም ወደ እርሷ ወራጅ እንጂ አንድም የለም ይላል። መውረዱም ከጌታ የተፈረደ ግዴታ ነው ይላል። እዚህ ጋር አልጠይቅህም። እዚህ ጋር ጥያቄ ያለ ተመልከት። ከዚያም እነዚያን የተጠነቀቁት እናድናለን ይላል። ከምንድን ነው የሚዱት? ከእሳት። እሺ እሳቱ የት ነው ያለው? ከወረዱበት ነው አይደል? እሳቱ ከወረዱበት ነው ያለው። እሳቱ የት ነው? ጥያቄ ከላይ ነው ከስር ነው ያለው? ከላይ ከስር የሚባል የለም እኮ ወረዱ። በቃ ሁሉም ወረዱ። አመፀኞቹ ግን የተመረከኩ ሆነው በውስጥ እኔ አሳይካለሁ። አታውቅም። እኔ አሳይካለሁ። ችግር የለም። ሁለተኛ ጥያቄ ደግሞ ይድናሉ አይደሉም? ዋናው ፖይንት ይድናሉ አይደሉም? እናድናለንማ ብለዋል እኮ። ስለዚህ አማኞች ግን ይወርዳሉ ነው እያልኩ ያለሁት እኔ። ግን አማኞች ይድናሉ አይደለ እንዴ ብራዘር? ለእንደዚህማ ካላለ ታዲያ እንዴት ነው? አይ መልስልኝ። አማኞች ይድናሉ አይደለ ብራዘር? አዎ በለኝ። አላድንም እያለ እንዴት ነው የሚያስከትለው? አድናለሁ አይደል? እዚህ ጋር አድናለሁ የሚለው እናድናለን የሚለው ያ መጀመሪያ ግን ትወርዳለህ ነው ጥያቄ እኮ እሱ አይደል? ግን መጀመሪያ ይድናሉ አይደሉም ብራዘር? ይድናሉማ ብለዋል እኮ። መጀመሪያ ግን ትወርዳለህ ነው የኔ ጥያቄ። ከወረድክ በኋላ ነው መውረድ ማለት ደግሞ በሲራጥ ላይ ማለፍ ነው አልኩህ እኮ ብራዘር። አንተ አይደለም ስለ ቁርአን ሰዋሰው አትይ። እኔ ማስረጃ ቅርብ ያሳየው እኮ በሲራጥ መውረድ የተፈለገበት ውሩድ ሲባል በያው ተመከረ። እዚህ ጋር ያው አልሙሩሩ አለ ሲራጥ በሲራጥ ላይ ማለፍ ነው። በሲራጥ ላይ ማለፍ ነው ብራዘር። አሁን ደግሞ ወደ አንቀጽ ይሄ ቁርአን ነው ብራዘር። አሁን ያነበብክልኝ ሲራጥ የሚለው ቁርአን ነው ሐዲስ ነው? ሐዲስ ደግሞ በጣም ጥሩ ሐዲስ ያለ ቁርአን ላይም አለ። ቁርአን ላይም ደግሞ አለ። ቁርአን ላይም አለ። ሐዲስ ዳይሬክት ከአላህ የወረደ ነው። ጥያቄውን ቀይሩ ብራዘር። ጥያቄውን ቀየርከው አይደለም? ሐዲስ 71 እና 72ን አውጣልኝ አንዴ በደንብ ግልጽ እንዳደርግ ማለት ነው። ኦሬዲ አንተ ግልጽ አንዴ ብራዘር አንዴ ቁርአን ታውቃለህ አይደለም? ወሳኝ ጥያቄ የቱ ጋር እንደሆነ ፎካል ፖይንቱ የቱ ጋር እንደሆነ ላሳይ። አንዴ ታወራለህ ካንተ አዳም ያልተገባው ነገር ምን መሰለህ? ልትወያይ ነው የመጣው ወይስ ልጠይቅ ነው የመጣው? ይሄን ብቻ ንገረኝ። ውይይትም ጥያቄ ነው። ሁለት ወደ ይሆንም አንድ ምረጥ። ጥያቄ ነው። በዋናነት ጥያቄ ነው። ደግሞ አዳምጠኛ ጥያቄ ከሆነ ጠይቀናል ይመለስልህ። ኦኬ ልትወይ አላቅም ማለት አትችልም። እንደ ቅድሙ እኔ አላቅም እኔ ቁርአን አልቀራሁም ምናምን እኔ ስለ ቁርአን አላቅም እንድትል አልፈቅድልህም። ኦኬ ልጠይቅ ከሆነ አረብኛ አልችልም ማለት ደግሞ ቁርአንን አላቅም ማለት አይደለም። እምራኒ ካንተ የተሻሉ ሰዎች የፈሰሩት መሰለኝ አረብኛውን አይደለ? አንካከር ብራዘር አንካከር አላቅም እኮ ብለህ ቅድም ብራዘር አንዋሽ። እሺ ቅድም እኔ አልችልም ነው ያልኩህ ብራዘር። አልችልም ማለት አረብኛ አልችልም ቁርአኑን ግን ወደ አማርኛ የተረጎሙት ነው። ሚውት አታርጉኝ። ቁርአኑን ወደ አማርኛ የተረጎሙት ካንተ የተሻሉ ሰዎች እንደሆነ ይገባኛል። ምክንያቱም እኔ ይበልጡኛል አልኩኝ እንዴ ብራዘር አይደለም አዋቂ በቃ አንተንም እንደዚህ ያደከመህ ነውና ይኸውልህ ጆን ያው ኢምራንንም እንደዚሁ ድክም እያረከው ነው። የኔን እኔ የመለስኩልህን ምላሽ ማስረጃ ድክም እያረከው ነው። ስለዚህ እዚህ ጋር የተፈለገው አሁን ጀስት አንተን ብቻ አድሬስ አይደለም የምናደርገው እዚህ ጋር 1000 ምናምን ሰዎችንም አድሬስ ስለምናደርግ አንተ አሁን እንትን የምትለውን ለሌላው ሰው እንደዚህ ሚስኮንሰፕሽን የሚፈጠረው ማለት ነው። ሌሎችን አድሬስ ለማድረግ አላህ Subhanahu Wa Ta'ala እዚች ጋር የተፈለገበት ኢምራንም እኔም ከዚህ በፊት እንዳብራራ ነው ማለት ነው።
ሲያድናቸው ከምኑ ነው የሚያድናቸው ከተባለ ሲራጡ ላይ ከሲራጡ ወድቀው ገሃነም ከመግባት ማለት ነው። ከሲራጥ ላይ ወድቀው ወደ መግባት። ለምን እንደተነጋገር ነው ሲራጥ በምን ላይ የተዘረጋ ነው? ገሃነም ላይ ወይም ደግሞ ጀሃነም ላይ የተዘረጋ ድልድይ። እዛ ገሃነም ላይ ወይም ደግሞ እዛ ጀሃነም ላይ የተዘረጋውን ድልድይ ማለት ነው ከዛ ወድቆ ወደ ምን መግባት? ወደ ገሃነም መግባት አላህ Subhanahu Wa Ta'ala ያድናቸዋል ማለት ነው። አመፀኞቹን ደግሞ ምን ያደርጋቸዋል ማለት ነው? አመፀኞቹን ምን ያደርጋቸዋል? እዛ ከሲራጡ ላይ በሚያልፉበት ጊዜ ምን ያደርጋቸዋል? ይወድቃሉ። ወድቀው ምን ይሆናሉ? የገሃነም ይሆናሉ። ይሄ ክሊር መልስ ነው። የኔን ጥያቄ ላብራራ። በአጠቃላይ በተፍሲር አምጥተናል። ወይ ጆን በቃ እርሱን ዘጋን። ወደ ዛት ወራጅ እንጂ ካለ በኋላ በውስጡ አንተዋቸው። በቃ ይበቃናል። ኢምራን እንጂ አንደስነለት አሁን መልሰለታል። ኢምራን ብትደግመውም ያው ኖ አይ ሳይሆን እስሚዞ አሁን እዚህ ጋር ሊሰራ የፈለገው ድራማ ነው። አይ ቲንክ ለንጽጽሩ አዲስ ስለሆነ ድራማ አንዴ ረጋ በል። ቁርአን እኮ አላውቅም ብለሃል ብራዘር። ረጋ በል አንዴ ቆይ። አሁን ምን አድርግ መሰለህ ሰው ይሰለቻል። እዚህ ጋር አንዴ ቆይ አዳምጥ። ማዳመጥ ራሱ እኮ አልቻልክም። አዳምጠኝ አንዴ። 1200 ሰው አለ፣ ሰዎችን ማክበር አለበት። ስለዚህ አሁን ተረኛ ነህ። 1 ደቂቃ አለ። ጥያቄህን ጠይቀህ የሚውታ ከዛ በኋላ እንለያያለን ማለት ነው ብራዘር። እሺ አሁን በቃ እንደዛ ከሆነ ሁለቱንም 20ዎችን ክፈትልኝ። ሱረቱል መርየም በጣም ጥሩ ቴንክ ዩ። አሁን እኔ ላንብበውና ጥያቄን በደንብ ላስረዳችሁ። ከእናንተም ወደ እርሷ ወራጅ እንጂ አንድም የለም ወደ እርሷ። እሺ ከዛ ቁጥር 72ን ስመጣ ደግሞ ወደ ቁጥር 72 ስንመጣ ደግሞ ከዛም እነዛ የተጠነቀቁትን እናድናለን፣ አመፀኞችን የተንበረከኩ ሆነን በውስጧ። ከላይ ምን ይላል? ወደ እርሷ። አሁን ደግሞ በውስጧ እንተዋቸዋለን ይላል። ሁለቱም አንድ ነገር ነው የሚያመላክተው። ከላይ ወደ እርሷ ወራጅ እንጂ አንድም የለም ካለ በኋላ ከዛ አመፀኞቹን ደግሞ የተንበረከኩ ሆኖ በውስጧ እንተዋቸዋለን ይላል። ሌሎቹ ይድናሉ ከዛ ይወጣሉ ማለት ነው በኔ ግንዛቤ። አሁን ሁለቱም እርሷ የሚለውና በውስጧ የሚለው አንድ ነገር እንደሚያመላክት ነው የሚያሳየው። ወራጅ ስል ድልድይ ላይ ከየት ነው የሚወርዱት? አንደኛ ድልድይ ከሆነ ከላይዋ ላይ ያልፋሉ ይላል እንጂ በውስጧ ወራጅ እንጂ አንድም የለም። አሚን ወደዛች ወራጅ እንጂ አንድም የለም አይልም ነበር ድልድይ ቢኖር ኖሮ። እና እንዴት ነው ድልድይ ላይ እንዴት ነው የሚወርዱት? ከምንድነውስ የሚድኑት ሰዎቹ? ድልድይ ላይ እሳት የለም ብለህናል። ምንም ንክኪ እሳት ጋር አይገናኙ ብለህናል። ከምንድን ነው የሚድኑት ድልድዩ ላይ እሳት ከሌለ? ይሄንን እንዴት ነው ማለት ግልጽ እኮ ነው ማለት እንዴት እንደምትረዱት አላውቅም። ሐዲሱ ድልድይ ሰራ። ኦኬ አሁን የሚታርገው ይሄ ነው ያልገባኝ። እሺ አሁን የሚታርገው እሺ ብራዘር ለነበረን ቆይታ እናመሰግናለን። አሁን በደንብ አድርገህ አዳምጥ። ከዚህ በኋላ እስሚዞ ሞዴሬተር ካለ አውርድልን። እሺ ሚዩት ካነሳ በደንብ አድርገህ ማዳመጥ አለብህ። ከዚህ በኋላ ሰዓት መፍጨትም ስለሆነ ሰውን ማክበር አለብን። በ2 ደቂቃ አጨራጊ አስቀምጣለሁ። ያው ጥያቄውን ሰምታችሁ ቀጥታ ወደ መልሱ ነው የሚገባው። እዚህ ጋር ወራጅ የሚል ቃል አለ። ወገናችን እያለ ያለው ወራጅ ማለት ገሃነም መግባት ነው ብሎ እየተረጎመ ነው ያለው። እንደዛ ብሎ የተረጎመ እንደሆነ አናውቅም። ያው እንደምናቆኛ ሙስሊሞች ቁርአንና ሐዲስ አለ። ቁርአን በቁርአን ይፈታል። እንደምታውቁት ቁርአን በቁርአን ይተረጎማል። ሱረቱል ቀሰስ ቁጥር 23 ምን የሚል ቃል አለ? ወደ መድየን ውሃ በመጣ ጊዜ አለ። በመጣ ለሚለው የገባው ምንድነው? ወረደ ነው። አያችሁ። ስለዚህ ወረደ ራሱ ወረደ የሚለው ቃል ራሱ መጣ በሚል ተረጉሟል። አያችሁ። ስለዚህ አምላካችን የተናገረው ምንድነው ካለን ከሰዎች ሆኖ ወደ ገሃነም የሚጠጋው ወይም ደግሞ ወደ ሲራጥ የሚያልፍ አማን የሚል ነው እየተናገረ ነው ያለው። ሁሉም ሰው ወደ ሲራጥ ይመጣ። ሲራጥ ደግሞ የት ነው ያለው? ከገሃነም በላይ ነው ያለው። ከገሃነም በላይ የተዘረጋ ድልድይ ነው። ወደሱ የማይመጣ ሰው የለም እያለ ነው እንጂ ትገባላችሁ የሚል ቃል የለም። ቅድም ሰምታችሁ ከሆነ ምን አለ? ወራጅ ማለት መግባት ማለት ነው ብሎ ተርጉሞ ነበር ቅድም። ያው እሱን ትቶታል፣ በኋላ አምኗል። ወራጅ የተፈለገበት ደግሞ እኔ ማለፍ እንደው ልስጣችሁና ከዛ በኋላ ይበቃናል። ኦኬ አንድ ሐዲስ ይበቃል። ሲያልፉ ደግሞ ጀማዓ ሲያልፉ ያው ለገሃነም ቀረቡ አይደለ? ወደ ገሃነም ተጠጉ፣ ወደ ገሃነም መጡ። ገሃነም የት ያለው? ገሃነም ያለው ከስር ነው፣ ድልድይ አለ። በድልድዩ ላይ ሲያልፉ የት መጡ? ገሃነም ላይ ተጠጉ። ከዛም አማኞቹ አለፉ። ተመከቱ። ከዚያም እነዚያን የተጠነቀቁት እናድናለን አለ። ገሃነም ከመግባት አማኞችን አምላካችን ይጠብቃቸዋል። አማኝ ካለ በአላህ ያመነ ካለ አይገባም፣ ያልፋል።
ከሃዲ ደግሞ ተመልከቱ እነዛ አመፀኞቹ የተንበረከኩ ሆነው በውስጡ አንተዋቸዋለን። ስለዚህ ከሃዲያን በሙሉ ገሃነም ይገባሉ፣ አማኞች ደግሞ ያልፋሉ። ስለዚህ ወራጅ የተፈለገው ወደ ገሃነም መቅረብና በድልድይ ላይ ማለፍ ነው። ወራጅ የሚለው ቃል ራሱ በመጣጋት ይመጣል። እዚህ ጋር ወራጅ የሚል ቃል ተመልከቱ፣ ወራጅ የሚል ቃል አለ። ይሄ ቃል ደግሞ በመጣየው እዚህ ጋር በመጣው ነው መጣያችሁ ወደ ገሃነም መምጣት ራሱ ለምን ሲራጥ ያለው ላይ ነው ገሃነም ላይ ነው። ስለዚህ አማኞች ሊያልፉ ሲመጡ የት ይመጣሉ? ገሃነም ጫፍ ላይ ይመጣሉ። ስለዚህ አምላካችን ምን አለ እዚህ ጋር ያው ከናንተ ወደ እርሷ የሚመጣ ማንንም የለም እንጂ ሁላችሁም ትመጣላችኋል። ስለዚህ ሁሉም ሰው ወደ ገሃነም ይጠጋል። ከዛ በኋላ በሲራጡ ላይ ያልፋል፣ አማኞች ያልፋሉ። ከሃዲያን ደግሞ አምላካችን እዛው የተዋረዱ ሆኖ እንዲተው ያደርጋቸዋል ማለት ነው። አንድ ሐዲስ ልቀስላችሁና ከዛ በኋላ ጨርሳለሁ። ሐዲሱ የሚገኘው ስነው ዳራሚ ሐዲስ ቁጥር 27 23 ሐዲሱን በደንብ ተመከቱት። አንተ ወገናችን በደንብ አገ ተማር። እንደዚህ ይላል ተናገሩ ነብያችን ናቸው ቃል ነው ያለ መልእክተኛ እንደዚህ አሉ። የሪዱና አናረ ሰዎች በሙሉ በእሳት ላይ ያልፋሉ። እሺ ثم يصدون عنها بأعمالهم በስራቸው ደግሞ ከሷ ይለያሉ። فأولهم كالريح البرق ከነሱ ሲራጥን የሚያልፉም እንዴት ነው አሉ? ከሪህ البرق እንደ መብረቅ ሆነው ያልፋሉ። አማኞች ሲያልፉ እንደ መብረቅ ሆነው ያልፉታል፣ እንደ መብረቅ። ስለዚህ እንኳን ገሃነም ሊገቡ ይቅርና ሲያልፉት ራሱ እንዴት ነው የሚያልፉት? እንደ መብረቅ ያልፉታል። አያችሁ ሀባይቢ። ስለዚህ ገሃነም ጋር የሚባል ነገር የለም። እንቀጥል ደግሞ ቀጥሎ እንደዚህ ይላል። እሺ ثم كالريح ቀጥሎ ደግሞ እንደ ንፋስ የሚያልፉም ደግሞ አሉ። ቀጥሎሳ ثم كخضر الفرس እንደ ፈረሰኛ ደግሞ የሚያልፉ አሉ። ከዛ ያቀጥለ ثم كشد الرجال ያለ ይቀጥላል። ስለዚህ ሰዎች በሙሉ አማኞች በሙሉ ያልፋሉ። ከሃዲያን ደግሞ ያው እዚህ ጋር የተንበረከኩ ሆነው በውስጡ አንተዋቸዋለን አለ። ስለዚህ አምላካችን አላህ Subhanahu Wa Ta'ala እያወራ ያለው ስለ ሲራጥ ማለፍ ነው እንጂ ገሃነም ስለመግባት በተአምር አይደለም። ገሃነም ስለመግባት ቢሆንማ ወይሚንኩም ኢላ ዋሪዱሃ ሳይሆን መሆን ያለበት አንቀጹ ምንድነው መሆን ያለበት? ወይሚንኩም ኢላ ዳኺል ወይም ደግሞ ወይሚንኩም ኢላ ኩልኩም ተርፎን የሚል ቃል ነበር የሚጠቀም። ግን አረበኛው እንደዛ አይጠቀምም። ሲቀጥል እንደዛ ብሎ የተረጎመ ማን ነው? እንደምናውቀው በቁርአን ተረጎም ነው፣ በሐዲስ ተረጎም ነው። ቀጥሎም ደግሞ በሰለፎቻችን እንዲሁም በተፍሲር ተረጎም ነው። አያችኋ። ስለዚህ ገሃነም መግባት የሚል ትርጉም እንደሌለና ሙስሊሞች በሙሉ ደግሞ ጀነት እንደሚገኙ የገሃነም ድምጽ ራሱ እንደማይሰሙ ማስረጃ አቅርቤያለሁኝ። ለነበረን ቆይታ እናመሰግናለን። እስሚዞ ተፍሲር ጀላላይን እንደዛ ብሏል። ማን ነው እንደዛ ያለው? ላልከኝ ተፍሲር ጀላላይን አረበኛ ሳታነብስ ይቅር ታቻጉት ሞዴሬተሮች ካላችሁ ወገናችን ተፍሲር ጀላላይንን አንብብል። በቃ አመሰግናለሁ። አይ በቃል። እሺ እዚህ ጋር ሐሳብ ካለ ጨምሩና ጀላላይ ፖይንት ማለፍ እንችላለን። ያ ይበቃዋል። ምናልባት ይምሩ ተጨማሪ እዚህ አዲስ ሰውም ስላለ ነክቶት በመሃል ድጋሚ እንደ እንትን ስለሚያጠነጥንበት ወደ ኋላ ስለሚመለስ ነው እንጂ እየመለስኩም ነበረ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እርግጠኛ አልነበሩም ወይ? እስቲ እዚህ ላይ ትንሽ ሄድበት። አይ ሀቢቢ እሱንም ቅድም አይተን ነበር። እሺ ናንሳው ሰምታችሁ ከሆነ ምንድን ነው ቅድም ደግሞ አንዴ ማ ይፍዓሉ ቢ እሺ ከማይልክፈት አንዴ ቅድም እኔ የሚል ሐሳብ አንስቶ ነበረ። ነብዩ እኮ ገነት እንደሚገቡ አያውቁም የሚል ነገር ተነስቶ ነበር። እሱ ላይ ትንሽ እናወራ። ያስቃል በጣም። ሲልሲለቱ ሐዲስ ሰሂሃ መጽሐፍ ተመልከቱ። እንደዚህ ይላል ነብያችን እንደዚህ አሉ። አና ሰይዱ ናስ የውመል ቂያማ፣ እኔ የሰው ልጆች ዋና ነኝ የውመል ቂያማ ላይ ማለት ነው። ወአና አወሉ መን የድኹሉል ጀና፣ ሰምታችኋል። ወአና እኔ ነኝ አሉ አወል የመጀመሪያ ነኝ። መን የድኹሉል ጀነተ ጀነት የሚገባው የመጀመሪያ ሰው እኔ ነኝ አሉ ሰለላሁ ዐለይሂ ወሰለም። አያቻ ሐዲሳችን እንደዚህ እያለ መጽሐፎቻችን እንደዚህ እያሉ ክርስቲያኖች ደግሞ አይ ገሃነም ይገባሉ ይላል። በጣም ያስቃል። አንድ ይሄ ድፍረት ነው። ከባለቤቱ በላይ የነ ቡዳ ነው አይደለ? በአባባላችን ከባለቤቱ በላይ ቡዳ ነው። ኦኬ አረበኛ አይችሉም፣ ትርጉሙን አያውቁ፣ ጀስት ደረቅ ክርክርና በጣም ያሳዝናል። ባይዘው እንደዚህ ሰው አድክም ናቸው። ለምን ለንጽጽር አዲስ አንድ ሰው ለንጽጽር አዲስ ሲሆን ሁሉም እኔ ብዙ ጊዜ አይቻለሁ። ብዙ ጊዜ እናጋይታችሁ ከሆነ አንድ ሰው ንጽጽር አዲስ ሲሆንበት በቃ ሁሉም ነገር ብርቅ ይሆንበታል። ገባችሁ? ሁሉም ነገር ለዛ ነው እስሚዝ ቅድም አንተ ጋር ሲያወራይታ ከሆነ ስለ ይሄን አመጣለህ፣ ስለ ገሃነም አወራ፣ ስለ ሐዲስ አወራ፣ ስለ ሁሉም ነገር አነሳብህ። ለምን በቃ የሰማውን ነገር በሙሉ ለመናገር ፈልጎ ነውና ያው ቃል በቃል ነብያችን ቃል በቃል ምናል ወአና አወሉ መየርኹል ጀና፣ ለመጀመሪያ ጊዜ ጀነት ምገባው እኔ ነኝ ብሎ አንደኛ። ሲቀጥል ደግሞ ነብያችን ኩል ሙስሊም ይድኹል ጀና ብለዋል። እስታቸው እንደመስሉ ሐዲስ ቃል በቃል ነብያችን ምናል ተመክሰው ቡኻሪ ሐዲስ ቁጥር 7280 እንደዚህ ይላል። ኩሉ ኡመቲ ይድኹሉል ጀና፣ ሁሉም የኔ ኡማዎች የኔ ተከታዮች ጀነት ይገባሉ። ሰማችሁ? አላሁ አክበር። ነብያችን ምናሉ? ኩሉ ኡመቲ ይድኹሉል ጀነተ፣ ሁሉም ተከታዮቼ ጀነት ይገባሉ፣ እኔም ተከታዮችም ጀነት ይገባሉ። አያችሁ? ኢላ መን አባ አንቢያ ለሲቀብል ተናገሩ። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ በሙሉ ጀነት ይገባል።
ሲቀጥል ቁርአን ራሱ ተመልከቱ ምን እንደሚል እኮ እንደው አጂብ እኮ ነው እንትኖች ያስቃል በጣም። ክርስቲያን ጀነት ይገባል የሚል ነገር አለ በመጽሐፋቸው ላይ የለም። እሺ ሱረቱ ተውባ ተመልከቱ አምላካችን እንደዚህ ይላል፣ ጌታቸው ከእርሱ በሆነ እዝነትና ውዳሴ በገነቶች ለእነርሱ በውስጧ የማያቋርጥ መጠቀሚያ ያለባት ስትሆን ያበስራቸዋል። ብስራት አለ በውስጧ ዘላለም ዘውታሪዎች ናቸው። ዘውታሪ ሲሆኑ ያበስራቸዋል ይላል። ስለዚህ አማኞች ቃል ተገብቶላቸዋል። ያመነ ካለ የት ይገባል? ጀነት። ነቢያችን ምናሉ መን ቃለ ላ ኢላሃ ኢላላህ ሳዲቃን ቢቀልቢ ወነጠቀ ቢሊሳኒ ደኸለ ጀነተ ከማ ቃል። ነቢያችን ምናሉ አንድ ሰው በልቡ አምኖ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ካለ ጀነት ገባ ነው። ይገባል ሳይሆን ገባ ነው። ታያችኋል። ስለዚህ ክርስቲያኖች እንዴት እንደሚዋሹና ቁርአንና ሐዲስ ደግሞ እምነታችን ምን ያክል ጠንካራ እንደሆነና እስልምና ምን ያክል ጠንካራ እንደሆነ ሙስሊሞች በዚህ ተመልከቱ። ክርስቲያን ወገኖችን ተማሩ እንደምትማሩ ተስፋ አደርጋለሁ። ሌላ ክርስቲያን ካለ አስገቡ። ወንድሞች ሐሳብ ካለ ተፈضሉ። ሳላህ፣ እስሚዝ፣ ኡስታዝ አረብ፣ ነቢል፣ አዲስ ዓለም ስም ልጥራል። እሺ ሳላህ በሙሉ ስም ሲጠራ ደስ ስለሚለኝ ድጋሚ ኢምራን አሰላሙ አለይኩም በሙሉ ስም ስለጠራኝ ደስ ብሎኛል። ሲሪየስሊ በጣም ነው የምወደው። ቴንክ ዩ ሰላም ብያለሁ በድጋሚ። እኛም በድጋሚ ሰላም በያና አዲስ ትልቁ ላይ ሆኝና እንትን በይ ሰው እንትን ሳይል አድቨርት አለ ነይስ። ኦኬ ኦርደር ማድረግ የሚፈልግ ሰው ቴሌግራም፣ ዋትስአፕ ላይ መታችሁ ኦርደር ማድረግ ትችላላችሁ። ሽቲ ድሪያ የወንዶች ቶቦች እሸጣለሁኝ። ያው በዚህ ነው ምን እንትን የምንለው። ኖርማሊ ጥያቄ ያላችሁ መግባት ትችላላችሁ። አሪፍ ቀሲል ለፊታችሁ የምትፈልጉ ሽቶዎችም አሉኝ። ቀን ላይ መምጣት የምትፈልጉ አባያ ሞል፣ ሰዋዳ ሾፕ፣ አጅማን፣ ኤምሬትስ መምጣት ትችላላችሁ ያለው። ካለበለዚያ ግን ዋትስአፕ ቴሌግራም ሊንክ አለ። ሊንክ የሚለውን ከተጫናችሁ ዋትስአፕ ቴሌግራም ሊድ ያደርጋችኋል። ኢፍናት አኑሽነታችን የሚለቀው ዋትስአፕ ነምበር አለ፣ በዛ ታገኙኛላችሁ። ጥያቄ ያላችሁ ብዙ ጊዜ ሆዳችሁን የቆረጣችሁ በእስልምና ዙሪያ ላይ ካላችሁ እንዲህ ነው የምትገቢ፣ በዚህ ነው የምትወጪ፣ በዚህ ጋር ተፈልጠሽ የምትሉ ካላችሁ ቴክ ዘ ቻንስ ግቡና ጠይቁን። አንዳንድ ጊዜም እናንተም ተንፍሱ ለማለት ነው። አዩቲ ያው እዚህ ጋር አደራ የምላችሁ ነገር ሁላችሁም መግዛት የምትፈልጉ ነገር ካለ ያው ሰምታችኋል። በደንብ ቻናሎች አሉ፣ ፎሎ አድርጉ። በውስጥ ቴክስት ቢያደርጉልሽ ይችላሉ። አዲስ ዓለም እኔም ቴክስት አደርጋለሁ በቴሌግራም ዋትስአፕ ብቻ ለስራ ነው የተቀመጠ። ይፍና ደግሞ በቲክቶክ